የኔ ጥያቄ ከህክምና ጋር የተያያዘ ነው። ይሄው በእስላም የቤተሰብ ምጣኔ ይፈቀዳልን? እንዲሁም ብዙ ሙስሊሞች በወሊድ ቁጥጥር ጉዳይ በቋሚነት ወሊድን ለመቆጣጠር የሚያስችለውን ቀላል ቀዶ ጥገና ከማድረግ ይልቅ ሜዲካል ተርሚኔሽን ኦፍ ፕሬግናንሲ ወይም በህክምና እርግዝናን የማቋረጡ መንገድ በቀላሉ ሲመርጡ ይታያሉ። ይህ ለምን እንደሆነ ሊነግሩኝ ይችላሉ? እህት ያነሳቸው ጥያቄ የቤተሰብ ምጣኔን በሚመለከት ኢስላም ያለው አመለካከት ምንድነው የሚልና እንዲሁም በወሊድ ቁጥጥር ጉዳይ በርካታ ሙስሊሞች ከቲዩብ ስቴራላይዜሽን ወይም በቀዶ ጥገና ከሚደረገው ቋሚ የወሊድ መቆጣጠሪያ ዘዴ ይልቅ በህክምና እርግዝናን የማቋረጡን መንገድ ለምን በቀላሉ ሊመርጡት ቻሉ የሚል ነው። ሁለቱንም አንድ ላይ አድርጌ ለመመለስ እሞክራለሁ። የቤተሰብ ምጣኔን በተመለከተ ማለትም ሰዎች በዋነኝነት ተጨማሪ ልጆችን ባለመውለድና በመሳሰሉት ጉዳዮች ኢስላም ምንድነው የሚለውን ስናይ በኢስላም ማንኛውም አይነት በቋሚነት የሚደረግ የወሊድ ቁጥጥር ዘዴ የተከለከለ ነው። እንደገና የእናትየውን ህይወት አደጋ ላይ መውደቁ ካልተረጋገጠ በስተቀር ማንኛውም አይነት ጽንስ የማቋረጥ ዘዴ ወይም በህክምና የሚታገዝ እርግዝናን የማቋረጥ ዘዴ ፈጽሞ የተከለከለ ነው። ምክንያቱም ተግባሩ ሰውን መግደል በመሆኑ ነው። የእናትየው የጤና ሁኔታ አሳሳቢ ሁኔታ ላይ የሚገኝ ከሆነ ለምሳሌ ከባድ ኢንፌክሽን ያለባት መሆኑን ወይም ደግሞ የልብ ችግር ኖሮባት ሌላ ተጨማሪ ልጅ ወይም እርግዝና ተጨማሪ ልጅ አርግዛ ለመውለድ ስትሞክር የሞት አደጋ ሊያጋጥማት ይችላል ብሎ ሐኪሙ ካረጋገጠ እንዲህ አይነት ሁኔታ ሲያጋጥም ኢስላማዊ ሸሪዓ ትልቁን ነገር ከማጣት ትንሹን ነገር ማጣት ይሻላል በማለት ገና ወደዚህ ዓለም ከሚመጣው ትንሽ ልጅ ህይወት ይልቅ የእናትየውን ህይወት ማትረፍ ይበልጥ ተመራጭ መሆኑን ይናገራል። እንዲህ አይነት የእናትየውን ህይወት አደጋ ላይ የሚከት ችግር በተከሰተ ጊዜ ወሊድ የማቋረጥ ዘዴዎችን እንደ የመጨረሻ መፍትሄ መጠቀም ይቻላል። ከዚህ ምክንያት ውጪ ማንኛውም አይነት በቋሚነት የሚደረግ የወሊድ መቆጣጠሪያ ዘዴ በኢስላም የተከለከለ ነው። አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን በሱረቱል አንዓም አንቀጽ 15 ላይ ልጆቻችሁን ከድህነት ፍራቻ አትግደሉ እኛ እናንተንም እነርሱንም እንመግባለን ይላል። እንዲሁም ከዚህ ጋር የሚመሳሰል መልእክትም በሱረቱል አልኢስራእ ምዕራፍ 31 ላይ ልጆቻችሁን ድህነትን በመፍራት አትግደሉ እኛ እንመግባቸዋለን እናንተንም እንመግባለን እነሱን መግደል ታላቅ ኃጢአት ነውና ይላል። ስለዚህ በእነዚህ የቁርአን አንቀጾች መሰረት ወደዚህ ምድር ያለመጣውን ነፍስ ጨምሮ ማንኛውም የሰው ህይወትን ማጥፋት ክልክል መሆኑን እንረዳለን። ሌሎች ጊዜያዊ የወሊድ መቆጣጠሪያ ዘዴዎችን ለምሳሌ ኮንዶም እና የተለያዩ የወሊድ መቆጣጠሪያ ዘዴዎችን የተመለከትን እንደሆነ የተለያዩ አመለካከቶች ሲንጸባረቁ እናስተውላለን። ዋናው መሰረታዊ ጥያቄ መሆን ያለበት አንድ ሰው ለምንድን ነው የቤተሰብ ምጣኔ ለማድረግ የሚፈልገው የሚለው ነው። በተለምዶ አንድ ሰው የራስ ምታት ያመው እንደሆነ ሐኪሙ አስፕሪን ወይም ሌላ የህክምና ማስታገሻ ያዝለታል። ይህ መድኃኒት በትክክል በሽታውን የሚፈውስ ሳይሆን የበሽታውን ምልክት በራሱ በበሽታው ማጥፋት በሚል የህክምና ጥበብ የሰውየውን ራስ ምታት የበለጠ በመጨመር ሰውየው ራስ ምታቱ እንዳይሰማው የሚያደርግ ጊዜያዊ መፍትሄ ነው። ትክክለኛው መፍትሄ ዋናውን የበሽታው ምንጭ የሆኑትን ጀርሞች መግደል ነው መሆን የሚገባውም ይሆነው። ስለዚህ በመጀመሪያ መመርመር ያለብን የተለያዩ ሰዎች የቤተሰብ ምጣኔ ለማድረግ የሚወስኑት ለምንድን ነው የሚለውን መሆን ይኖርበታል። የትኛውም አይነት ምክንያት ቢዘረዘር የቤተሰብ ምጣኔ የሚያደርጉ ሰዎች በሁለት ዋና ዋና ክፍሎች ልንመድባቸው እንችላለን። በመጀመሪያው ምድብ የሚገኙ ሰዎች ድህነት እንደ ምክንያት የሚያነሱ ናቸው። ዳንን ብዙ ልጆች የወለድኩ እንደሆነ ለማሳደግ አቅም ያንሰኛል እንዲያውም የራሴን ህይወት ችግር ውስጥ አስገባለሁ ከእጅ ወደ አፍ ወደሆነ የኑሮ ሁኔታ ውስጥ እገባለሁ ብለው የሚሰጉ ናቸው። የሁለተኛው ምድብ ሰዎች የገንዘብ ችግር የማያሳስባቸው ሀብታም ሰዎች ምድብ ነው። በገንዘብ በኩል ችግር የለብኝም ሆኖም ልጄን ዶክተር ወይም ኢንጂነር ለማድረግ ፈልጋለሁ ስለዚህ የቤተሰብ ምጣኔን ተግባራዊ በማድረግ ልጄን በተሻለ እንክብካቤ ለማሳደግ እድል አገኛለሁ ብለው የሚያስቡ ሰዎች ናቸው። ኢንሻአላህ ሁለቱንም ጉዳዮች ለመዳሰስ ሞክራለሁ። ድህነትን በመፍራት የቤተሰብ ምጣኔን ተግባራዊ ለሚያደርጉ ሰዎች ችግር ኢስላም መፍትሄ አስቀምጧል። በኢስላም ሶስተኛው የሃይማኖት ማዕዘን ዘካት መስጠት ነው። ይኸው ማንኛውም ሀብታም የሆነች ወይም የሆነ ሰው ካለው ትርፍ ገንዘብ ላይ በየአመቱ 2.5% መስጠት አለበት ወይም አለባት የሚለው ነው። በዚህ ዓለም ያሉት ሁሉም ሀብታም ሰዎች የታዘዙትን የዘካት ግዴታ የሚወጡ ቢሆን ኖሮ ድህነት የሚባል ነገር አይኖርም ነበር። አንድም የሰው ልጅ በረሃብ ምክንያት ባልሞተ ነበር። ስለዚህም የእርሶ ችግር ድህነት ከሆነ ኢስላም መፍትሄውን አስቀምጧል። ዘካትን የሚቀበል ሰው ዘካትን በመቀበሉ ምክንያት ሰብአዊ ክብሩ
ዝቅ ይላል ማለት አይደለም። እንዲሁም ዘካትን የሚሰጥ ሀብታም ዘካት በመስጠቱ ለድሃው ሰው ውለታ እየዋለለት ነው ማለትም አይደለም። ምክንያቱም አላህ Subhanahu Wa Ta'ala ከሰጠው ሀብት ላይ ለድሃ ሰዎች የመስጠት ግዴታ ያለበት በመሆኑ ነው። ይኸውም ዘካት የሚቀበለውም ግዴታ ሆኖበት ሳይሆን መብቱ በመሆኑ ነው። ስለዚህም ድህነትን እንደ ምክንያት የሚያቀርብ ከሆነ ለዚህ ችግር ኢስላም ግዴታ የሆነውን ዘካት አስቀምጧል። እያንዳንዱ ሀብታም ሰው ግዴታውን በትክክል የሚወጣ ቢሆን ኖሮ በዚህ ዓለም ላይ ድህነትም ሆነ ረሃብ አይኖርም ነበር። በሁለተኛ ምድቡ ስለሚገኙ ሀብታም ሰዎች ችግር ደግሞ ሊኖር የሚችለው መፍትሄ እንመለከታለን። ለግንዛቤያችሁ ይረዳ ዘንድ እኔ ለወላጆቼ አምስተኛ ልጃቸው መሆኔን ላስታውሳችሁ እወዳለሁ። ወላጆቼ የቤተሰብ ምጣኔ ተግባራዊ አድርገው ቢሆን ኖሮ እኔ እዚህ ቦታ ላይ ቆሜ አታገኝም ነበር። እንግዲህ እኔ አሁን የህብረተሰቡ ሸክም ነኝ ወይስ ህብረተሰቡን እየጠቀምኩ ያለው ዜጋ? እንደምታውቁት በአለም ላይ ህብረተሰቡ ትልቅና የተከበረ ሙያ አድርጎ የሚወስደው የህክምና ዶክተር መሆንን ነው። ከዚህ የሚበልጥ ሌላ ሙያ የለም። አልহামዱሊላህ ለቤተሰብ አምስተኛ ልጅ በሆንም እንኳን የህክምና ዶክተር ከመሆን ያገደኝ ነገር የለም። ነገር ግን የህክምና ዶክተር ለመሆን የወሰንኩት የሰው ልጆችን በህክምና ለማገልገል ነበር። ሆኖም የተሻለ ስራ ሲገጥመኝ አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን በሱረቱል ፉሲለት አንቀጽ 33 ላይ ወደ አላህ ተጠራና መልካምንም ከሰራ እኔ ከሙስሊሞች ነኝ ካለም ሰው ይበልጥ ቃሉ ያማረ ማን ነው ይላል። በዚህ ምክንያት የተሻለ ስራ ሳገኝ ማለትም የሰውን አካል ከማከም ወደ የሰው መንፈስ ወደ ማከም ስራ ተሸጋገርኩኝ። የህክምና ዶክተር ሆኜ በዚያው ቀርቼ ቢሆን ኖሮ ይህን ያህል በሺ የሚቆጠር ህዝብ የኔ ንግግር ለመስማት እንደማይመጣ በጣም እርግጠኛ ሆኜ ለመናገር እችላለሁ። ይህ ሁሉ ህዝብ እዚህ አዳራሽ ሊገኝ የቻለው ከሰውነት አካል ዶክተርነት ወደ የነፍስ ዶክተርነት በመሸጋገር ምክንያት ነው። ስለዚህ እናንተን የምጠይቃችሁ ለወላጆቼ አምስተኛ ልጃቸው የሆንኩት እኔ ለህብረተሰቡ ሸክም ሆንኩ ወይስ ጠቃሚ? ሰዎች አራርቆ በመውለድ ወይም ልጆችን አብዝቶ ባለመውለድ እነሱን በተሻለ ሁኔታ ለማሳደግ ይቻላል የሚል የተሳሳተ አመለካከት አላቸው። የኖቤል ሽልማት ያሸነፉ ሰዎችን ዝርዝር ወይም ደግሞ በሌላ በተለያዩ መስኮች የተሳካላቸው የተባሉ ሰዎችን ዝርዝር ብትመለከቱ ሰዎቹ ለወላጆቻቸው ብቸኛ ልጅ ወይም ሁለተኛ ልጅ ብቻ ሳይሆን ከፊሎቹ ሶስተኛ ልጅ ሌሎችም ደግሞ አምስተኛም ስድስተኛም ሊሆኑ እንደሚችሉ ትረዳላችሁ። ስለዚህም የተሳሳተ አመለካከት ነው ማለት ነው። አላህ Subhanahu Wa Ta'ala ተፈጥሯዊ የሆነ የማራራቅ ዘዴ ለሰው ልጆች አበጅቷል። በእስላም አንዲት እናት ልጇን ከወለደች ጀምሮ ጡት እንድታጠባ ትታዘዛለች። ነገር ግን በዘመናዊው ዓለም በርካታ እናቶች ጡት ከማጥባት ሲቆጠቡ ይታያሉ። የህክምና ሳይንስ ለህፃን ልጅ ሊሰጡት ከሚችሉት ምግቦች ከሁሉም ምርጥ ሊባል የሚችለው ምግብ የእናት ጡት ወተት መሆኑን በጥናት አረጋግጧል። ስለዚህም ኃያሉ ፈጣሪያችን አላህ Subhanahu Wa Ta'ala ተፈጥሯዊ የሆነ መፍትሄ ማስቀመጡን እናያለን ማለት ነው። የህዝብ ቁጥር መብዛትን በተመለከተ እህቴ የህዝብ መብዛት ጎጂ ሳይሆን ጠቃሚ የሆነ ነገር ነው። የህንድ መንግስት የህዝብ ቁጥር እንዳይጨምር የተለያዩ ዘመቻዎችን ሲያደርግ እንመለከታለን። ይህ የሆነበት ምክንያት የህንድ መንግስት ህዝቡን እንዴት መያዝ እንዳለበት ስላልቻለበት ነው። ወደ አሜሪካ ስትሄጂ ህፃናት አባቴን ከታክስ ክፍያ ያተረፍኩት ነኝ የሚል ጽሑፍ ያለበት ቲሸርት ለብሰው ትመለከታላችሁ። እዚያ ተጨማሪ ልጅ በወለድሽ ቁጥር የምትከፍዩ የታክስ መጠን እየቀነሰ ይመጣል። በአውስትራሊያ ወይም በካናዳ ደግሞ ልጅ ከወለድሽ ከመንግስት ወርሃዊ ድጎማ ታገኛለሽ። ስለዚህ የአሜሪካ የአውስትራሊያና የካናዳ መንግስታት የህዝብ ቁጥራቸው እንዲጨምር ያበረታታሉ። ለምንድን ነው የህንድ መንግስት የህዝብ ቁጥር መብዛት የማያበረታታው? ምክንያቱም የህዝብ ቁጥር መብዛቱ ሳይሆን መንግስት የሚከተለው የአስተዳደር ፖሊሲ የተሳሳተ በመሆኑ ነው። በአሁኑ ሰዓት የዓለማችን ሀያል ሀገር ለመሆን እየተፎካከሩ ያሉት ሁለት ሀገሮች እነማን እንደሆኑ ታውቂያለሽ? ቻይናና ህንድ ናቸው። ሁለቱም ሀገሮች በህዝብ ቁጥር ብዛት ከዓለማችን ሀገሮች በአንደኛና በሁለተኛ ደረጃ ላይ የሚገኙ ናቸው። እነዚህ ሀገሮች በኢኮኖሚ እድገት የላቀ ደረጃ ላይ ለመድረስ እየተፎካከሩ ያሉት ከፍተኛ የሰው ኃይል ቁጥር ስላላቸው ነው። ለዚህም ነው ከአሜሪካና ከተለያዩ የምዕራብ ሀገራት ብዛት ያላቸው ባለሀብቶች እየጎረፉ የሚገኙትና የአክሲዮን ገበያውን በከፍተኛ ፍጥነት እያደገ የመጣው። ስለዚህ የህዝብ ቁጥር መብዛት የሚጠቅም እንጂ ጉዳት ያለው አይደለም። ችግሩ ያለው ከመንግስታት የማስተዳደር ብቃት ላይ ነው። እስካሁን ከተነጋገርንባቸው ሁለት አይነት ምድቦች በአይነቱ ለየት ያለ ሶስተኛ ምድብ ደግሞ አለ። የሆነ ሰው እኔ ዘንድ መጣና ዶክተር ዛኪር እኔ ገንዘብ ችግር የለብኝም፣ ልጆች ወልጄ ለማሳደግም ከበቂ በላይ ሀብት አለኝ፣ ልጅ ወልጄም ዶክተር ወይም ኢንጂነር ለማድረግ ብዙም አያሳስበኝም፣ እኔ የምፈልገው ህይወቴን በደስታ ለማሳለፍ ነው በማለት አጫወተኝ። ይህ እንግዲህ ሶስተኛው ምድብ መሆኑ ነው። ለዚህ ሰው የሰጠሁት መልስ እውነት ህይወትህን በደስታ ለመምራት የምትፈልግ ከሆነ ቶሎ በወጣትነት አግባ፣
በወጣትነትህ ልጆች ውለድ። እንደዚህ ካደረግ በወጣትነትህ ጡረታ መውጣት ትችላለህ ነው ያልኩት። እንደምታውቁት ህንድ ውስጥ በጉጅራትና በአንዳንድ አካባቢዎች የሚገኙ ማህበረሰቦች በወጣትነት እድሜያቸው በ19 እና በ20 ዓመታቸው በማግባት ቶሎ ልጆችን ይወልዳሉ። በ35 እና በ40 ዓመታቸው ላይ ስራዎቻቸውን የሚቆጣጠሩት ልጆቻቸው ይሆናሉ። በሌላው አካባቢ ሰዎች በ60 እና በ70 ዓመታቸው ጡረታ ሲወጡ እነርሱ ግን በ35 እና በ40 ዓመታቸው ጡረታ በመውጣት ህይወታቸውን በደስታ ይመራሉ። ስለዚህ ቶሎ ጋብቻችሁን በመመስረትና በጊዜ ልጆቻችሁን በመውለድ ከዚያ በኋላ ህይወታችሁን በደስታ ማሳለፍ ትችላላችሁ። ስለዚህ የቤተሰብ ምጣኔን በተመለከተ የኔ የግል አመለካከት በታላቁ ቅዱስ ቁርአን ላይ እንደተገለጸው የወደፊቱን ሁኔታ የሚያውቀው ከሁሉ የበለጠው አስተናባሪ የሆነው ኃያሉ ፈጣሪ አላህ ሱብሓነሁ ወተዓላ በመሆኑ ሁሉንም ነገር ለእርሱ ተወዋለሁ የሚል ነው። ጥያቄውን በትክክል መልሻለሁ ብዬ ተስፋ አደርጋለሁ። የመጣሁት ከናግፑር ግዛት ነው። ስለ ቬዳስ አንድ ጥያቄ ለመጠየቅ ፈልጌ ነው። ይኸው ቬዳስ የሂንዱ ሃይማኖት ዋነኛው ቅዱስ መጽሐፍ መሆኑ የታወቀ ነው። በመሆኑ እርሶ በተለያየ ጊዜ ቬዳስና ሌሎች ቅዱሳን መጽሐፍት የሚመሳሰሉባቸው ነጥቦች ላይ ብቻ ንግግር ሲያደርጉ አያለሁ። እኔ ደግሞ የሂንዱ ሃይማኖት ተከታይ እንደመሆነ ቬዳስ ከኢስላምም ሆነ ከሌሎች ሃይማኖቶች የሚመሳሰልበትን ብቻ ሳይሆን ልዩነታቸውንም እንዲያብራሩልኝ እፈልጋለሁ። አመሰግናለሁ። እህት የጠየቀችው በጣም ጥሩ ጥያቄ ነው። የእርሷ ጥያቄ ብዙ ጊዜ ከቬዳስ ላይ እንደምጠቅስ ሆኖም የሚነሱት ነጥቦች ከሌሎች ሃይማኖቶች ጋር የሚመሳሰሉ ነጥቦችን ብቻ ነው። ለምን ነው ስለ ልዩነቶቻቸውም የማይገለጸው የሚል ነው። እንዲሁም የሂንዱ ሃይማኖትና ኢስላም የሚመሳሰሉባቸውና የሚለያዩባቸው ነጥቦች ለማወቅ እፈልጋለሁም ብላ አክላለች። እህቴ ሂንዱይዝም እና ኢስላም በሚመሳሰሉባቸው ነጥቦች ላይ ለአንድ ሰዓት ያህል ገለጻ ባደርግ በሚለያዩባቸው ጉዳዮች ላይ ግን ንግግር ለማድረግ አንድ ቀንም ላይበቃን ይችላል። ሃይማኖቶቹ በሚመሳሰሉባቸው ነጥቦች ላይ ንግግር የማደርገው አላህ ሱብሓነሁ ወተዓላ በታላቁ ቅዱስ ቁርአን በሱረቱ አሊ ኢምራን አንቀጽ 64 ላይ قل يا أهل الكتاب say O people of the book تعالوا إلى كلمة سواء بيننا وبينكم የመጽሐፉ ባለቤቶች ሆይ በእኛና በእናንተ መካከል ትክክል ወደ ሆነች ቃል ነው። እርሷም አላህን እንጂ ሌላን ላንገዛ በእርሱ ምንንም ላናጋራ ከፊላችንም ከፊሉን ከአላህ ሌላ አማልክት አድርጎ ላይዝ ነው በላቸው። እንቢ ቢሉም እኛ ሙስሊሞች መሆናችንን መስክሩ በላቸው ባለው መሰረት ተመርኩዤ ነው። ይህ የቁርአን አንቀጽ የሚያስረዳን ከተለያዩ አይነት ሰዎች ጋር ስንነጋገር በምን አይነት ሁኔታ መሆን እንዳለበት ነው። በእኛና በእናንተ መካከል ትክክል ወደ ሆነች ቃል ነው። እርሷም አላህን እንጂ ሌላን ላንገዛ በእርሱ ምንንም ላናጋራ ከፊላችንም ከፊሉን ከአላህ ሌላ አማልክት አድርጎ ላይዝ ነው በላቸው የሚለውን ብቻ እንኳን ወስደን ከዚህ አባባል ጋር አብረው በማይሄዱ ነጥቦች ላይ እንነጋገር ብንል ሰፊ ጊዜ መውሰድ ብቻ ሳይሆን መጠላላትንም ሊያስከትል ይችላል። ምናልባት የአንድ ሰው ስሜት ሊጎዳ ይችል ይሆናል። እንደዚህ ማድረግ የምንገደደው ምናልባት የክርክር መድረክ ከተዘጋጀ ነው። ለምሳሌ ዶክተር ዊሊያም ካምቤል ከሚባል ሰው ጋር ክርክር አድርገን ነበር። እህት ይህን ክርክር ተከታትለሽው ነበር? አዎ፣ ቪዲዮውን ተመልክቼዋለሁ። ያ ፕሮግራም ተዘጋጅቶ የነበረው በእስላምና በክርስትና ሃይማኖት መካከል ባሉ ልዩነቶች ላይ ለመከራከር ነበር። ይህም የሆነበት ምክንያት ዶክተር ዊሊያም ካምቤል ባሳተመው አንድ መጽሐፍ ላይ በቁርአን ውስጥ 30 ሳይንሳዊ ስህተቶች አሉበት የሚል ትንታኔ በማስፈሩ የተነሳ ነበር። መጽሐፉ ከወጣ በኋላ ለ8 ዓመታት ያህል አንድም ሙስሊም ለዚህ ትንታኔ ምላሽ ለመስጠት የሞከረ አልነበረም። በአሜሪካን ውስጥ በከፍተኛ ቁጥር ከሚሸጡት መጽሐፎች ተርታም ለመሰለፍ የቻለ መጽሐፍ ነበር። በአሜሪካን ውስጥ የሚማሩ ተማሪዎች እዚያው ድረስ ጋበዙኝና ቁርአንና መጽሐፍ ቅዱስ በሳይንስ መነጽር ስር በሚል ርዕስ የክርክር መድረክ አዘጋጁ። በዚህ መድረክ ላይ ዶክተር ካምቤል በቁርአን ላይ ለሰነዘራቸው የተሳሳቱ ሐሳቦች በሙሉ ትክክለኛ ምላሽ ሰጠሁት። እንዲሁም በመጽሐፍ ቅዱስ ውስጥ ከሳይንስ ጋር የሚቃረኑ 38 ነጥቦችንም ዘርዝሬ ያቀረብኩለት። ሆኖም ለአንዳቸውም መልስ ለመስጠት አቅሙ አልነበረውም። በእንደዚህ አይነቱ የክርክር መድረክ በልዩነቶች ላይ መነጋገር ይቻላል። ለምሳሌ አንድ የሂንዱ ሃይማኖት ምሁር ተነስቶ ቬዳስ ከሳይንስ ጋር ሙሉ በሙሉ የሚስማማ ቅዱስ መጽሐፍ ነው ቢልና ከሱ ጋር ለክርክር ብንቀመጥ ቬዳስ ውስጥ ከሳይንስ ጋር አብረው የማይሄዱ ነጥቦችን በማንሳት ለመከራከር ይቻላል። በቬዳስ ላይ ስለሚገኙ
ሳይንሳዊ በሆኑ ነገሮች ላይ ንግግር ለማድረግ አሁን አልፈልግም። ነገር ግን አንድ ምሳሌ ብቻ ላነሳልሽ እችላለሁ። ይሄውም በአዩርቬድ ላይ የተመለከትሽ እንደሆነ ፀሐይ በመሬት ዙሪያ እንደምትሽከረከር የሚናገርበት ስፍራ አለ። ይህ እንግዲህ ሳይንሳዊ የሆነ ነገር ነው። ፀሐይ በመሬት ዙሪያ ትዞራለች የሚለው ሐሳብ የጥንት ፍልስፍና መሆኑን የተሳሳተ አስተሳሰብ እንደነበረ በትምህርት ቤት ሳትማሪ አትቀርም ብዬ ገምታለሁ። ስለዚህም ይህ ሳይንሳዊ ያልሆነ ነገር ነው ማለት ነው። በታላቁ ቅዱስ ቁርአን ውስጥ ግን እንዲህ ያለ ከሳይንስ ጋር የሚጋጭ ነገር አንድም ስፍራ ላይ አታገኝም። መረዳት ያለብን ነገር በልዩነቶች ላይ ትኩረት ሰጥተን ስንነጋገር ደስ የማይለው ሰው ሊኖር ይችላል። ነገር ግን ማንኛውም ሰው በግሉ በእንደዚህ አይነት ነገሮች ላይ ለመከራከር ለማወቅ ፍላጎት ካለው ድርጅታችን IRF ድረስ በመምጣት አስፈላጊውን ነገር ሁሉ ልናደርግ ሁሌም ዝግጁ ነን። በህዝባዊ መድረኮች ላይ ግን በግል የሚቃረኑ ጉዳዮች ላይ መነጋገርን አልደግፍም። እኔ ለማለት የምፈልገው አንድ አይነት በሆኑ ጉዳዮች ላይ ተነጋግረን በመስማማት እነዚህን ተመሳሳይ የሆኑ መልእክቶችን እንከተል ነው የምለው። እኔ ሁልጊዜም ለሰዎች የምነግራቸው በቁርአን በመጽሐፍ ቅዱስ በቬዳስ ላይ ባሉት ተመሳሳይ መልእክቶች ሁሉም ሰው ቢያንስ አንዱ መጽሐፍ የአምላክ ቃል መሆኑን አምኖ ይቀበል ነው የምላቸው። ሂንዶች ቬዳስ የአምላክ ቃል ነው ይላሉ። ክርስቲያኖችን መጽሐፍ ቅዱስ የአምላክ ቃል ነው ይላሉ። እኛ ሙስሊሞች ቁርአን የፈጣሪ አምላካችን ቃል ነው እንላለን። እኔ ለማለት የምፈልገው በእነዚህ ቅዱስ መጽሐፍ ውስጥ ያሉትን ተመሳሳይ መልእክቶች እንከተል ነው። ስለዚህም በቬዳስ በመጽሐፍ ቅዱስና በቁርአን ውስጥ የሚገኙትን ተመሳሳይ መልእክቶች እንደሆኑ በሁሉም መጽሐፍት ላይ የምናገኛቸውን ተመሳሳይ ነጥቦች ፈጣሪ አንድ እና አንድ ብቻ እንደሆነ እንዲሁም ሁሉም መጽሐፍት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው የአላህ Subhanahu Wa Ta'ala መልእክተኛ መሆናቸውን ይገልጻሉ። ስለዚህ ማለት የምጠይቅሽ አንድ ጥያቄ ጣዖታትን የማምለክ ተግባር ትክክል ነው ብለሽ ታምኛለሽ? እንዲሁም በአንድ ፈጣሪ አምላክ ታምኛለሽ? አዎ በአንድ ፈጣሪ አምላክ አምናለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው የአላህ Subhanahu Wa Ta'ala መልእክተኛ መሆናቸውንስ? አዎ ነገር ግን የኔ ጥያቄ የነበረው ቬዳስም ሆነ ቁርአንን አንብቤ ለመረዳት ስላዳገተኝና መንፈሳዊ ህይወቴን የተሟላ ለማድረግ የትኛውን ብከተል ይሻላል ብዬ በማሰብ ነበር ልዩነታቸውን ለማወቅ የፈለኩት። እህቴ በሂንዱ ቅዱስ መጽሐፍ ውስጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለመጠቀሳቸው የምታውቂው ነገር አለ? አዎ አውቃለሁ። በእናንተ ቅዱስ መጽሐፍ ቬዳስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው የአላህ Subhanahu Wa Ta'ala መልእክተኛ እንደሆኑ መጠቀሳቸውን ታውቂያለሽ? አዎ። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአምላክ መልእክተኛ መሆናቸውን ታውቂያለሽ ማለት ነው። ስለዚህ በአንድ ፈጣሪ አምላክ መኖር ብቻ የምታምኚ ከሆነ እንዲሁም ጣዖት የማምለክ ተግባር የተከለከለ መሆኑን ከተቀበልሽና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው የአላህ Subhanahu Wa Ta'ala መልእክተኛ መሆናቸውን ከተቀበልሽ አንቺ በአረብኛው ቋንቋ ሙስሊም ሆነሻል ማለት ነው። እህቴ በአንድ አምላክ ብቻ ታምኛለሽ? በአንድ ፈጣሪ አምላክ አምናለሁ። ጣዖት ማምለክ ክልክል መሆኑን ታምኛለሽ? ኃያሉ አምላካችን አምሳያ እንደሌለው ታምኛለሽ? አዎ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ Subhanahu Wa Ta'ala መልእክተኛ መሆናቸውን ታምኛለሽ። ስለዚህ አንድ ፈጣሪ አምላክ ብቻ መኖሩን ከተቀበልሽና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን የምታምኚ ከሆነ በተዘዋዋሪ ሙስሊም ሆነሻል ማለት ነው። ሙስሊም ማለት ራሱን ለፈጣሪ አምላኩ ሙሉ በሙሉ ያስገዛ ሰው ማለት ነው። ቁርአንን ቬዳስም ተመሳሳይ መልእክት ከሆነ ያላቸው በተዘዋዋሪ ሙስሊም ነኝ ማለት ነው። እህቴ በተዘዋዋሪ ከሆንሽ ምንም ችግር የለውም። በቀጥታም ሆነ በተዘዋዋሪ ከመጣሽ እኛ በደስታ እንቀበልሻለን። እንግዲህ የእናንተ ቅዱስ መጽሐፍ ቬዳስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው የአላህ Subhanahu Wa Ta'ala መልእክተኛ መሆናቸውን የሚናገር ከሆነ እርሱን መከተል ይኖርብሻል ማለት ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛነታቸውን ተቀበልሽ ማለት ነው። ቬዳስን ተከተልሽ ማለት ነው። አሁን ማድረግ ያለብሽ ነብያችን ሰለላሁ ዐለይሂ ወሰለም ምን ትምህርቶችን አስተላልፈው ነበር የሚለውን ለማወቅ የእርሳቸውን ሐዲሶች በትንሹ በማንበብ የኢስላምን አንደኛ ክፍል ትጀምሪያለሽ ማለት ነው። ከዚያም ሁለተኛ ሶስተኛ ክፍል ያልሽ ከፍ ወዳለው አስረኛ ክፍል በሂደት ትዘልቂያለሽ። አሁን ካንቺ ለማወቅ የምፈልገው ነገር ወደዚህ ትምህርት ቤት ለመግባት የመግቢያ ፍቃዱን ይዘሻል ወይ የሚለውን ነው። ሙስሊም ማለት በአረብኛ ቋንቋ ራሱን ለአምላክ ትእዛዝ ያስገዛ ወይም ያስገዛች ማለት ነው። ራሱን ለፈጣሪ አምላክ ሕግጋት ያስገዛ ማንኛውም ሰው በመጀመሪያ ማሟላት የሚገባው ወሳኝ ነገር በአንድ ፈጣሪ አምላክ መኖር ማመን፣ ጣዖታትን ማምለክ እንደማይቻል አምኖ መቀበል፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ Subhanahu Wa Ta'ala መልእክተኛ መሆናቸውን
እነዚህ ሶስት ዋነኛ ነገሮችን አምኖ መቀበል ይኖርበታል። እነዚህ ነገሮች አምነሽ ከተቀበልሽ ራስሽን ለፈጣሪ ትእዛዝ ለማስገዛት ተስማምተሻል ማለት ነው። ከዚያም ሌሎች ነገሮች እንደ ጾም፣ ዘካት፣ ከኃጢአት ስለመከልከልና ስለመሳሰሉት ነገሮች ወደ መማር ትገቢያለሽ። ለአንድ ፈጣሪ አምላክ ትእዛዝ ራስን ለማስገዛት መስማማት ግን የመጀመሪያው ወሳኝና ተፈላጊ እርምጃ ነው። እህት የምጠይቅሽ ሌላ ነገር ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተላለፏቸው ትምህርቶች ወይም ሐዲሶችን መከተል አስፈላጊ መሆኑን ተስማሚበታለሽ ወይ የሚለው ነው። አዎ እስማማለሁ። ስለዚህ ሸሃዳ ለማለት ዝግጁ ነሽ ማለት ነው። ሸሃዳ ማለት ከአላህ Subhanahu Wa Ta'ala በስተቀር ሌላ የሚገዙት አምላክ ስላለመኖሩና ነብዩ መሐመድም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ስለመሆናቸው በአረብኛ ቋንቋ መመስከር ማለት ነው። ስለዚህ ዝግጁ ነሽ? አሁን አንድ ፈጣሪ አምላክ ብቻ ነው ያለው እና ነብዩ መሐመድ የመጨረሻው መልእክተኛ ናቸው። ማሻአላህ እንኳን ደስ ያለሽ። አሁን የምናረጋው እኔ በአረብኛ ቋንቋ የምናገረው ነገር አንቺ መልሰሽ ደግመሽ ትናገሪያለሽ ማለት ነው። ሌላ ሳይሆን ቅድም የተናገርሽውን በአረብኛ ቋንቋ መልሰሽ መናገር ማለት ነው። ነገር ግን በመጀመሪያ ልጠይቅሽ የምፈልገው ይህን ነገር እንድታደርጊ ያስገደደሽ ሰው አለ? የለም፣ ማንም የለም። ይህን የምታደርጊው በገዛ ራስሽ ነፃ ፍቃድ ነው። አዎ። ስለዚህ ቀጥዬ በአረብኛ ቋንቋ የምናገረውን አንቺ ከኔ በመቀጠል መናገር ትችያለሽ። أشهد الله إله إلا الله وأشهد أن محمدا عبده ورسوله ማሻአላህ እህቴ እንኳን ደስ ያለሽ እላለሁ። አሁን እንግዲህ የእስላምን ጥሪ ተቀብለሻል ማለት ነው። ኢንሻአላህ ከአሁን በኋላ አንደኛ፣ ሁለተኛ፣ ሶስተኛ ክፍል ያልሽ በምትቀጥዩ መንፈሳዊ ጉዞሽ የሚያስፈልገውን ዕውቀት ትጨብጪያለሽ። የሚያስፈልገውን ዕውቀት ትጨብጪ ዘንድ በአይአርኤፍ የምንገኝ ሰዎች አንቺን ለማገልገል ምን ጊዜም ዝግጁ መሆናችንን ሳረጋግጥልሽ በደስታ ነው። ስለ ቁርአን፣ ስለ እስላምና ስለ ሂንዱይዝም ቢሆን ያልገባሽን መጠየቅ የምትፈልጊው ማንኛውም ነገር ቢኖር እኛ ዘንድ መተሽ ብታነጋግሪን በደስታ እናስተናግድሻለን። በመጨረሻም አላህ Subhanahu Wa Ta'ala ከጀነት ሰዎች እንዲያደርግሽ አላህን እንለምነዋለን። አመሰግናለሁ። አሰላሙ አለይኩም ዶክተር ዛኪር። እኔ የሂንዱ ሃይማኖት ተከታይ ነኝ። ከአንድ ወር በፊት ሙስሊም ጓደኞቼ እንዳነቡ የሰጡኝ ቁርአን በውስጡ የያዘው ጥልቅ የሆነ መልእክት በጣም ስለመሰጠኝ እንዲሁም የተለያዩ ካሴቶችን ከተመለከትኩ በኋላ ፍጹም የሆነ አንድ ፈጣሪ አምላክ መኖሩን በመገንዘብ የእስላም ሃይማኖትን ለመቀበል አሁን እዚህ ተገኝቻለሁ። አመሰግናለሁ። ወንድሜ እንኳን ደህና መጣህ እላለሁ። ወንድማችን በአንድ ወር ጊዜ ውስጥ ቁርአንን በማንበብና የተሰጡትን አንዳንድ ቪዲዮ ካሴቶች በመመልከት በእስላም ሃይማኖት በጣም መደነቁንና የአንድ ፍጹም የሆነ አምላክ መኖር ለመረዳት በመቻሉ ምክንያት እስላምን ለመቀበል እዚህ መምጣቱን ነው የተናገረው። በመጀመሪያ ወንድሜ የምጠይቅህ እዚህ መጥተህ እስላምን እንድትቀበል ያስገደደ ሰው አለን? ማንም ያስገደደኝ ሰው የለም። እስላምን ለመቀበል የመጣው በገዛ ራስህ ውሳኔ ነው? አሁን በራሴ ውሳኔ ነው። ማሻአላህ። أشهد الله إله إلا الله وأشهد محمدا أشهد أن لا إله إلا الله وأشهد أن محمدا عبده ورسوله ما شاء الله። ወንድማችን አንድ ጥሩ የሆነ ስም እንድመርጥለት ጠይቆኛል። በዚህ መሰረት ቢላል የሚለውን ስም መርጬለታለሁ። በተጨማሪም እዚህ የተገኛችሁ ወንድሞችና እህቶች እንዲሁም ፕሮግራሙን በፒስ ቲቪ የምትከታተሉ ጨምሮ አላህ Subhanahu Wa Ta'ala የጀነት ሰው እንዲያደርገኝ ዱዓ አድርጉልኝ ብሏል። ስለዚህም አላህ Subhanahu Wa Ta'ala የጀነት ሰው እንዲያደርግህ የሁላችንም ጸሎት ነው። አሚን። የኔ ጥያቄ አንድ ሰው ጀነት ለመግባት ሙስሊም መሆን አለበት ወይ የሚል ነው። ወንድሜ ያነሳው ጥያቄ ጀነት ለመግባት እስላምን መቀበል ግዴታ ነው ወይ የሚል ነው። ይህ የወንድሜ ጥያቄ የትምህርት ቤት ፈተናን ለማለፍ ጥሩ ውጤት ማምጣት አለብኝ ወይ ብሎ እንደመጠየቅ ነው። የትምህርት ቤት ፈተናችሁን ለማለፍ ከፈለጋችሁ ቢያንስ ማለፊያ ውጤት ማምጣት ይጠበቅባችኋል። ጀነት መግባትን በተመለከተ አንድ ሰው ጀነት ለመግባት
በታላቁ ቅዱስ ቁርአን በሱረቱል አስር ከአንቀጽ 1 እስከ 3 ያሉትን መስፈርቶች ማሟላት ይጠበቅበታል። والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر ይኸውም በጊዜያቱ እምላለሁ ሰው ሁሉ በእርግጥ በኪሳራ ውስጥ ነው፣ እነዛ ያመኑትና መልካሞችን የሰሩት በእውነትም አደራ የተባባሉት በመታገስም አደራ የተባባሉት ብቻ ሲቀሩ የሚለው ነው። ወደ ጀነት ለመግባት የሚፈልግ ማንኛውም የሰው ልጅ ማሟላት የሚገባው ቢያንስ 4 መስፈርቶች ተቀምጦለታል። የመጀመሪያው መስፈርት ሰውየው ኢማን ያለው መሆን ይኖርበታል የሚለው ነው። ይኸውም በአንድ ፈጣሪ አምላክ ብቻ ማመን፣ ሽርክ ከመሳሰሉት ነገሮች መቆጠብ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው የአላህ መልእክተኛ መሆናቸውን ማመንና መመስከር የመሳሰሉት ናቸው። ሁለተኛው መስፈርት ደግሞ ሰውየው ኢማን ብቻ ሳይሆን መልካም ምግባሮች ይኖሩትም ይጠበቅበታል። ሶስተኛው ሰዎችን ወደ እውነት መጋበዝ ሲሆን አራተኛው መስፈርት ደግሞ ሰዎችን ወደ ትዕግስተኝነት እንዲመጡ መጋበዝ ናቸው። ስለዚህ ጀነት ለመግባት የሚፈልግ ማንኛውም ሰው ቢያንስ እነዚህን 4 መስፈርቶች ተቀምጠውለታል ማለት ነው። እንደዚያም ሆኖ አላህ Subhanahu Wa Ta'ala ከወደደ ማንኛውንም ኃጢያት ይምራል። ነገር ግን ከሽርክ ጋር የተያያዘን ወንጀል ግን በፍጹም አይምርም። አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን በሱረቱ ኒሳ አንቀጽ 48 እና አንቀጽ 116 ላይ አላህ በእርሱ ማጋራትን በፍጹም አይምርም፣ ከዚህ ሌላ ያለውን ኃጢያት ለሚሻው ሰው ይምራል፣ በአላህም የሚያጋራ ሰው ታላቅን ኃጢያት በእርግጥ ቀጠፈ ይላል። ስለዚህም ሽርክ የመጨረሻው ከባድ ወንጀል በመሆኑ ይህንንም ወንጀል የሰራ ሰው በፍጹም ምህረትን እንደማያገኝ አላህ Subhanahu Wa Ta'ala ግልጽ አድርጎታል። ሌላው ኃጢያት ግን አላህ Subhanahu Wa Ta'ala ለወደደው ሰው እንደሚምር ተናግሯል። ስለዚህ ጀነት ለመግባት የሚፈልግ ማንኛውም ሰው በትንሹ ከላይ ለመጥቀስ የሞከርናቸውን 4 መስፈርቶች ማሟላት ግድ ይሆንበታል ማለት ነው። ወደ ጀነት ለመግባት ትፈልጋለህ ወንድሜ? አሁን ሸሃዳ ለመቀበል ተዘጋጅቻለሁ። ማሻአላህ ወንድማችን ጀነት ለመግባት እፈልጋለሁ ስለዚህም ሸሃዳ ለማድረግ ተዘጋጅቻለሁ ያለ ነው። ኢስላምን እንድትቀበል ያስገደደህ ሰው አለ? የለም፣ በፍጹም የለም። ኢስላምን የምትቀበለው ገንዘብ ለማግኘት ስትል ነው? አይደለም። ኢስላም ጥሩ ሃይማኖት በመሆኑ በኢስላም ያለው አንድ አምላክ ብቻ በመሆኑ ምክንያት ነው ኢስላምን የምቀበለው። ማሻአላህ ወንድማችን ኢስላምን የሚቀበለው ባሉት እውነተኛ አስተምሮቶችና ኢስላም የሚያምነው በአንድ ፈጣሪ አምላክ ብቻ በመሆኑ ነው ብሏል። ማሻአላህ ጣዖት ማምለክ የተከለከለ መሆኑን ትስማማለህ? አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ Subhanahu Wa Ta'ala መልእክተኛ መሆናቸውን ታምናለህ? አሁን አምናለሁ። አሽሀዱ አላህ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። ማሻአላህ ወንድማችን አዲስ ስም እንድመርጥለት ጥያቄ አቅርቧል። ስለዚህ አብዱላህ የሚለውን ስም መርጬለታለሁ። አላህ Subhanahu Wa Ta'ala አብዱላህን የጀነት ሰው እንዲያደርገው ዱዓችንን ወይም ጸሎታችንን እናቀርባለን። አመሰግናለሁ። እንደምን አመሹ ዶክተር ዛኪር ናይክ። እኔ ዶክተር ማቲው እባላለሁ። ክሬሽን ሚኒስትሪ ኢንተርናሽናል በተባለ ክርስቲያናዊ ድርጅት ውስጥ የማገለግል ሲሆን የዚሁ ድርጅት ድረገጽ በሆነው creation.com የጎላ ተሳትፎ አደርጋለሁ። በሙያ የሕክምና ዶክተር እንደመሆኔ መጠን በሰላም የማምን ሰው በመሆኔ ነው በዚህ ውይይት ላይ ለመሳተፍ የመጣሁት። እርስዎ እንደጠቀሱት ሰላም ውስጣዊም ውጫዊም ነው። በግል እኔና ሌሎች በሚሊዮን የሚቆጠሩ ሰዎች ጌታችን ኢየሱስ ክርስቶስ የእኛን የሰው ልጆችን ኃጢያት ለማሰረይ ሲል የመጨረሻውን መስዋዕትነት በመክፈል በመስቀሉ ላይ ተሰቅሎ ለኛ ሲል መሞቱን እናምናለን። በዚህም ምክንያት እኔ በውስጤ ሰላምን አግኝቻለሁ። እኔ አሁን የምጠይቆት እርስዎ ይህንን ሰላም ሊወስዱብኝ ይፈልጋሉ ወይ የሚል ነው። ወንድሜ የጠየቀው በጣም ጥሩ ጥያቄ ነው። ዶክተር ማቲው ክሬሽን በሚባል ድርጅት ውስጥ እንደሚሰራና የድርጅቱንም ድረገጽ በበላይነት እንደሚያንቀሳቅስ ገልጿል። እንዲሁም በውስጡ ሰላም እንደሰፈነና ይህም ሰላም የተጎናጸፈው ኢየሱስ ክርስቶስ የእርሱን ኃጢያት ለማሰረይ ሲል በመስቀሉ ላይ ተሰቅሎ መስዋዕትነት ስለከፈለልን ነው። በዚህም አማካኝነት የተጎናጸፍኩትን ሰላም ሊነጥቁኝ ይፈልጋሉ ወይ ብሎ ነው የጠየቀኝ። ወንድሜ እኔ አንተን ሰላም ለመውሰድ ጭራሽ አልፈልግም። ሆኖም ልወስድብህ የምፈልገው በውስጥ የሰፈነውን የሐሰት ሰላምህን ነው። ከዚያም እውነተኛውን ሰላም እንድታገኝ እረዳሃለሁ። ኢየሱስ ክርስቶስን እወደዋለሁ፣ አከብረዋለሁ።
ያስተላለፋቸውንም ትምህርቶች በሚገባ መከተል ይኖርብናል። አንተ ወንድሜ ኢየሱስ ክርስቶስን በእውነት የምትወደው መሆኑን ለማረጋገጥ እፈልጋለሁ። ለመሆኑ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አዎን አምናለሁ። እሺ ወንድሜ በእውነት አንተ ትክክለኛውን እውነተኛውን ሰላም ያገኘህ ከሆነ እኔም የራሴን ሰላም ትቼ ወደ አንተ ለመምጣት ዝግጁ ነኝ። እሺ ኢየሱስ ክርስቶስ ፈጣሪ አምላክ መሆኑን አምናለሁ ብለህ ተናግረሃል። እንደዚያ ከሆነ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ራሱ በግልጽና በማያሻማ አነጋገር እኔ አምላክ ነኝ፣ እኔን ተገዙኝ የሚል ቃል የሰፈረበት አንድ አንቀጽ እንድታቀርብልኝ ይፈልጋለሁ። አንተ ኢየሱስ ክርስቶስ አምላክ ነው ብዬ አምናለሁ ብለሃል። እኛ ሙስሊሞችን በተመለከተ ኢስላም ከክርስትና ሃይማኖት ውጪ ካሉ ሃይማኖቶች በኢየሱስ ክርስቶስ የሚያምን ብቸኛው ሃይማኖት ነው። በኢየሱስ ክርስቶስ የማያምን ሙስሊም እርሱ ሙስሊም አይደለም። እኛ ሙስሊሞች ኢየሱስ ክርስቶስ ከፈጣሪ አምላካችን ታላላቅ መልእክተኞች አንዱ እንደሆነ፣ ያለምንም ጾታዊ ግንኙነት በተአምር እንደተወለደ፣ በፈጣሪ አምላክ ፍቃድ የሞተውን እንዳስነሳ፣ በሽተኛን አይነ ስውር ሆነው የተወለዱትን ሰዎች እንደፈወሰ እናምናለን። ነገር ግን ብዙዎች የክርስትና እምነት ተከታዮች ኢየሱስ ክርስቶስ ፈጣሪ አምላክ ነው በማለት ያምናሉ። ሆኖም በጠቅላላው መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ራሱ በማያሻማና ግልጽ በሆነ ቃል እኔ አምላክ ነኝና እኔን የምትገዙት ብሎ የተናገረበት አንድም ቦታ የለም። እንደዚያ የሚል ነገር በመጽሐፍ ቅዱስ ውስጥ አለ የምትለኝ ከሆነ አሳየኝና አሁኑኑ ክርስትናን ለመቀበል ዝግጁ መሆኔን አረጋግጥልሃለሁ። ሆኖም ማስረጃ ለማቅረብ የማትችል ከሆነ ግን ለምን አምላክ ነው ብለህ የምታምነው? ደግሞ መቼ ነው ኢየሱስ ክርስቶስ ለአንተ ኃጢአት ስል በመስቀል ላይ ተሰቅዬ ሞቻለሁ ብሎ የተናገረው? ይህ የጳውሎስ አስተምሮት ነው። አንተ ጳውሎስን ነው ወይንስ ኢየሱስ ክርስቶስን የምትከተለው? ስለዚህ የኔ ጥያቄ ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ አንድም ቦታ ላይ ፈጣሪ አምላክ ስለመሆኑ እስካልተናገረ ድረስ ለምንድን ነው እርሱ አምላክ ነው ብለህ የምታምነው? ኢየሱስ ክርስቶስን የምታምን ከሆነ ልታከብረውም ግዴታ ይኖርብሃል። በማርቆስ ወንጌል ምዕራፍ 18 አንቀጽ 29 ላይ ኢየሱስ ክርስቶስ ከሁሉ ትእዛዛት ፊተኛይቱ የትኛዋ ናት ተብሎ ለተጠየቀው ጥያቄ ሲመልስ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብሎ ነው የመለሰው። ይህን ንግግር በተለያዩ ስፍራዎች ላይ ደጋግሞ ተናግሮታል። ስለዚህም እኔ አንተን የምጠይቅህ ነገር ክርስቲያን ማለት የኢየሱስ ክርስቶስን አስተምሮቶች የሚከተል ሰው ነው ከተባለ ለምሳሌ በመጽሐፍ ቅዱስ ውስጥ ጉዞ ወደ ኤፌሶን ሰዎች ምዕራፍ 5 አንቀጽ 18 ላይ በወይን ጠጅ አትስከሩ ይላል። እኛ ሙስሊሞች አልኮል መጠጥ አንጠጣም፣ በጥብቅ የተከለከለ ነው። ነገር ግን አብዛኛዎቹ ክርስቲያኖች የአልኮል መጠጥ ይጠጣሉ። እንደገና በመጽሐፍ ቅዱስ ውስጥ የተለያዩ ስፍራዎች ላይ የአሳማ ስጋ መመገብ ክልክል ስለመሆኑ የተዘገበ ቢሆንም ብዙ ክርስቲያኖች ግን የአሳማ ስጋ እንደሚመገቡ የታወቀ ነገር ነው። እዚህም ጋር እኛ ሙስሊሞች የአሳማ ስጋን አንመገብም። በተጨማሪም በሉቃስ ወንጌል መሰረት ኢየሱስ ክርስቶስ በተወለደ በ8ኛው ቀን እንደተገረዘ ተጽፎ ይገኛል። እኛ ሙስሊሞች የምንገረዝ ሲሆን አብዛኛዎቹ ክርስቲያኖች ግን እንደማይገረዙ የታወቀ ነው። ክርስቲያን ሰው ማለት የኢየሱስ ክርስቶስን አስተምሮቶች የሚከተል ሰው ማለት ነው ከተባለ እኛ ሙስሊሞች ከራሳቸው ከክርስቲያኖች የበለጠ ክርስቲያኖች ነን ብዬ በኩራት ለመናገር እችላለሁ። ስለዚህ ወንድሜ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ ስለዚህ እኔን ተገዙኝ ብሎ በግልጽና በማያሻማ ሁኔታ የተናገረበትን ስፍራ እንድትጠቁመኝ ጠይቀሃለሁ። ዶክተር ዛኪር የኔ ጥያቄ የነበረው ስለ ሰላም ነበር። እኔ ያንን ሰላም አግኝቻለሁ ብዬ አምናለሁ። አሁን እርስዎ ላነሷቸው ሐሳቦች መጽሐፍ ቅዱስን በሙሉ አስተዋውሼ ለመሞገት አልችልም። ነገር ግን እኔ ለማለት የፈለኩት በውስጥ የሰፈነውን ሰላም ያገኘሁት ሁላችንም ኃጢአተኞች ስለሆነ ለዚህ ኃጢአታችንም ሲል ኢየሱስ ክርስቶስ መስዋዕትነትን ከፍሎ አድኖኛል ብዬ በማመኔ ነው። እኛ ስላወራን ሳይሆን ኢየሱስ ክርስቶስ ራሱ በተግባር የሰው ልጆች ኃጢአታችንን ለማስተሰረይ ሲል የመጨረሻውን መስዋዕትነት ከፍሎልናል ብዬ በማመኔ ነው የውስጤን ሰላም የተጎናጸፍኩት። ስለዚህ ኢየሱስ ክርስቶስ የሰው ልጅ ሁሉ ኃጢአት ለማስተሰረይ ሲል መስዋዕትነት ከፍሏል በሚለው ተስማማለህ ማለት ነው? አሁን በትክክል በዚያ አምናለሁ። እሺ ጥሩ። ለምሳሌ ልክ እንዳንተ በኢየሱስ ክርስቶስ የሚያምን አንድ ክርስቲያን ሰው መጥቶ ሚስትህን ቢደፍርብህ ይህ ሰው ገነት ነው ወይስ ገሃነም ነው የሚገባው? ይቅርታ ምን አሉ? አንድ የክርስትና ሃይማኖት ተከታይ የሆነ ሰው መጥቶ ሚስትህን ቢደፍርብህ ኢየሱስ ክርስቶስ ለሰውየው ኃጢአት መስዋዕትነትን ከፍሏልና አይጠየቅም ማለት ነው? በፍጹም እንደዚያ ማለት አይደለም። ለምን አይደለም? በሰራው ስራ ሳይሆን ኢየሱስ ክርስቶስ ለኔ ኃጢአት ሲል በከፈለው መስዋዕትነት በማመኔ ነው ገነትን የምወርሰው
ሰላምን ያገኘሁት ብለህ ራስህ ተናግረሃል። ስለዚህ ኢየሱስ ክርስቶስ ለአንተ ኃጢአት ሲል መሞቱን የምታምን ከሆነ ብትሰርቅ፣ ሴት ብትደፍር፣ ሰዎችን ብትበድል ያለምንም ጥያቄ ገነት ትገባለህ ማለት ነው። እንደዚያ የሚያደርግ ሰው በትክክል ክርስቲያን አይደለም ማለት ነው። እንደዚያ የሚያደርግ ሰውዬ በኢየሱስ ክርስቶስ የሚያምን ክርስቲያን ነው ብለናል እኮ። ስለዚህ የተሳሳተ እምነት ነው ማለት ነው። ለመሆኑ አንተ የኢየሱስ ክርስቶስን አስተምሮቶች በትክክል የምትከተል ነህ? አሁን በእርግጥ እንግዲያውስ ግርዛትን ፈጽመሃል? የለም አልተገረዝኩም። ኢየሱስ ክርስቶስ በ8 ዓመቱ ተገርዟል ይላል መጽሐፍ ቅዱስ። ታዲያ አንተ ለምን አልተገረዝክም? የሕክምና ዶክተር ነኝ ብለህ ነበር አይደል? አሁን እንደዚያ ከሆነ ግርዛት በጤና በኩልስ ጥቅም ያለው መሆኑን ታውቃለህ ማለት ነው። እኔን ማስገረዝ የነበረባቸው ወላጆቼ ነበሩ። ይህ የእነርሱ ኃላፊነት ነበር። አሁንም ማድረግ ትችላለህ። ምንም ችግር የለውም እኮ እኔ ራሴ ልረዳህ እችላለሁ። ሁለተኛው ነጥብ ደግሞ የአሳማ ስጋ ትመገባለህ? የለም አልመገብም። ለምንድን ነው የአሳማ ስጋ የማትመገበው? በመጽሐፍ ቅዱስ ውስጥ የተከለከለ መሆኑ ስለተጠቀሰ። ጥሩ። እሺ የአልኮል መጠጥ ትጠጣለህ? የለም አልጠጣም። በጣም ጥሩ። ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? ኢየሱስ ክርስቶስ በሰው አምሳል ወደ ምድር የመጣ አምላክ ነው ብዬ አምናለሁ። ይህንን በየትኛው የመጽሐፍ ቅዱስ ምዕራፍ ውስጥ እንደተጠቀሰ ልታሳየን ትችላለህ? በየትኛው መጽሐፍ? አሁን በየትኛው የመጽሐፍ ቅዱስ ምዕራፍ ነው ኢየሱስ ክርስቶስ ራሱ አምላክ ነኝ ብሎ የተናገረው? ለምሳሌ አንድ ሰው መጥቶ እኔን አንተ አምላክ ነህ ቢለኝ እውነት ነው ብዬ ማመን ይኖርብኛል? ዋናው መታወቅ ያለበት ወሳኝ ነጥብ ኢየሱስ ክርስቶስ በፍጹም አምላክ ነኝ ተገዙኝ ብሎ እንደማያውቅ ነው። እንዲያውም ኢየሱስ ክርስቶስ በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 19 አንቀጽ 16 ላይ አንድ ሰው ወደ እርሱ ቀርቦ መምህር ሆይ የዘላለም ሕይወትን እንዳገኝ ምን መልካም ነገር ላድርግ ብሎ በጠየቀው ጊዜ ኢየሱስ የሰጠው መልስ ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው፣ እርሱ በሰማያት ያለው እግዚአብሔር ነው ብሎ ነው የመለሰለት። አንተም ወንድሜ የዘላለም ሕይወት የምትሻ ከሆነ ትእዛዞቹን ማክበር ይኖርብሃል። ኢየሱስ ክርስቶስ ገነትን መውረስ የምትፈልጉ ከሆነ በእኔ አምላክነት እመኑ ብሎ በጭራሽ አልተናገረም። እንዲሁም የእናንተን ኃጢአት ለማስተሰረይ በመስቀል ላይ ተሰቅዬ ሞቻለሁ ብሎ በጭራሽ አልተናገረም። ዘላለማዊነትን ለመውረስ የምትፈልግ ከሆነ ትእዛዞቹን አክብሩ ነው ያለው። ትእዛዞቹ ምንድናቸው? አትስረቅ፣ መጠጥ አትጠጣ፣ አታመንዝር የመሳሰሉት ናቸው። መልካም ስራዎች ናቸው ወደ ገነት የሚያስገቡ። ኢየሱስ ክርስቶስ በፍጹም አምላክ ነኝ ብሎ አያውቅም። ታዲያ ለምንድን ነው ኢየሱስ ክርስቶስ አምላክ ነው ብለህ የምታምነው? ትእዛዞቹን እያከበርክ አይደለም ማለት ነው። ዶክተር ዛኪር እኔ ኢየሱስ ክርስቶስ አምላክ ነኝ ብሏል አላለኝ የሚል ክርክር ለማንሳት አይደለም እዚህ የተገኘሁት። እኔ የመጣሁት በኢየሱስ ክርስቶስ ያገኘሁትን ውስጣዊ ሰላም ለማካፈል ነው የመጣሁት። ወንድሜ በሰይጣን የሚያምኑ ሰዎች እንዳሉ ታውቃለህ? አሁን አውቃለሁ። እንግዲያውስ እነዚህ ሰዎች ለሰይጣን በመገዛታችን ሰላምን አግኝተናል ብለው ያምናሉ። ይህ አግኝተናል የሚሉት ሰላም ግን የሐሰት ሰላም ነው። ስለዚህ አንተም ከገባህበት የውሸት ሰላም ውስጥ አውጥቼ ወደ እውነተኛው ሰላም እንድትገባ ነው እኔ ፍላጎት። እንግዲያውስ እነዚህ ሰዎች ለሰይጣን በመገዛታችን ሰላም አግኝተናል ብለው ያምናሉ። ይህ አግኝተነዋል የሚሉት ሰላም ግን የሐሰት ሰላም ነው። ስለዚህ አንተም ከገባህበት የውሸት ሰላም ውስጥ አውጥቼ ወደ እውነተኛው ሰላም እንድትገባ ነው የኔ ፍላጎት። አንተ አለኝ ብለህ እየተናገርክ ያለው ሰላም እውነተኛ ሰላም አይደለም ነው እያልኩ ያለሁት። የተሳሳተ አምላክ ነው እየተገዛህ ያለው። ኢየሱስ ክርስቶስ በጭራሽ እኔ አምላክ ነኝ ተገዙኝ ብሎ አያውቅም። ስለዚህ በሰይጣን በማመናችን ትክክለኛውን የሰላም መንገድ አግኝተናል እንዳሉት ሰዎች አንተም የተሳሳተ አምላክ እየተገዛህ አገኘሁት ከምትለው የሐሰት ሰላም አውጥቼ ወደ እውነተኛው ሰላም እንድትገባ ነው የምፈልገው። ምክንያቱም እኔ ራሴ እውነተኛ ክርስቲያን ነኝ ብዬ አምናለሁ። ክርስቲያን ማለት የኢየሱስ ክርስቶስን አስተምሮቶች በትክክል የሚከተል ሰው ነው ከተባለ በዚህ አይነት እኔ ክርስቲያን ነን ከሚሉት ሰዎች የተሻልኩ ክርስቲያን ነኝ ማለት እችላለሁ። ለመሆኑ ኢየሱስ ክርስቶስ በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 16 ከአንቀጽ 12 እስከ 14 ድረስ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና በማለት ትንቢቱን የተናገረው ለማን እንደሆነ ታውቃለህ? ከኢየሱስ ክርስቶስ በኋላ የመጣና እርሱን ያወደሰና ያከበረ ነብይ ማን ነው? የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ይህንን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት አስመልክቶ በመጽሐፍ ቅዱስ ውስጥ በተለያዩ ስፍራዎች ላይ ተጠቅሶ ታገኛለህ። ታዲያ አንተ ለምንድን ነው የኢየሱስ ክርስቶስን ትእዛዛት የማታከብረውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን የማትቀበለው? ለመሆኑ የየትኛው ክርስትና ሃይማኖት ተከታይ ነህ?
በትክክል የኢየሱስ ክርስቶስን ትእዛዝ እየተከተልክ አይደለም ነው የሚሉኝ? ይህንን ነው እያልኩ ያለሁት። የተለያዩ ምሳሌዎችን ከመጽሐፍ ቅዱስ ውስጥ እየጠቀስኩ አቀረብኩልህ እኮ። ወደ ቤት ተመልሰህ በመሄድ መጽሐፍ ቅዱስን በደንብ መርምረው። ከአንተ እኔ የተሻልኩ ክርስቲያን ነኝ። ዝም ብሎ መፍረድ ቀላል ነው ወንድም። አሁን በጣም ቀላል ነው። እኔ ብዙ ማስረጃዎችን ከመጽሐፍ ቅዱስ አውጥቼ አቀረብኩልህ። አንተ ግን አንድም ምሳሌ የሚሆን ነገር ልታቀርብ አልቻልክም። አንተ በዚህ ጉዳይ ላይ ለመከራከር የሚያበቃ ዕውቀት የለኝም የምትል ከሆነ በዓለም ላይ አለ የምትለውንና በእውቀቱ ከፍ ያለ ደረጃ ያለውን የክርስቲያን ሃይማኖት ምሁር ይዘህ በመምጣት ለመነጋገር እንችላለን። እሺ፣ ይህ ሰው ግን ዝም ብሎ መንገደኛ ሳይሆን በጣም የታወቀና ብዙ ተከታዮች ያሉት ሰው ቢሆን ይመረጣል። በህንድም ውስጥ ይሁን በዓለም ላይ በእውቀቱ የታወቀ መሆን አለበት። ከዚያ ይምጣና መነጋገር እንችላለን። አንተም ራስህ ለዚህ ሰው በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ራሱ በማያሻማ ቃል እኔ አምላክ ነኝ፣ እኔን ተገዙኝ የሚለው የቱ ጋር ነው ብለህ ጠይቀው። በትክክል እንዲያ ያለ ነገር በመጽሐፍ ቅዱስ ውስጥ በየትኛውም ስፍራ ላይ መኖሩን የሚያረጋግጥልህ ከሆነ እኔ ዶክተር ዛኪር ናይክ ወዲያውኑ የክርስትና ሃይማኖት ለመቀበል ዝግጁ ሆናለሁ። አለበለዚያ እየተከተልክ ያለው የኢየሱስ ክርስቶስ አስተምሮ ሳይሆን የቤተ ክርስቲያንን አስተምሮ ነው ማለት ነው። ስለዚህም ወንድሜ የማሳስብህ ነገር አለኝ። የምትለውን የውሸት ሰላም ወዲያ ጣለውና ወደ እውነተኛው ሰላም ቅረብ። እውነተኛው ሰላም አንተና ኢየሱስ ክርስቶስን ለፈጠረው አንድ አምላክ ራስን ሙሉ በሙሉ በማስገዛት የሚገኝ ሰላም ነው። ኢየሱስ ክርስቶስ የአምላክ መልእክተኛ እንጂ ራሱ አምላክ አለመሆኑን መረዳት ይኖርብሃል። ጥያቄህን በትክክል መልሻለሁ ብዬ ተስፋ አደርጋለሁ። እንደምን አመሹ ዶክተር ዛኪር ናይክ። የኔ ጥያቄ በእስላም ሃይማኖት ሴቶች ባሎቻቸውን ለመፍታት የማይፈቀድላቸው ለምንድን ነው የሚል ነው። የዚህ ጥያቄ ሙስሊም ሴቶች ባሎቻቸውን ለመፍታት የማይፈቀድላቸው ለምንድን ነው የሚል ነው። የፍቺ ሁኔታን በተመለከተ ፍቺ የሚፈጸምበት ሁኔታ በአምስት ምድቦች ውስጥ ከፋፍለን ልናየው እንችላለን። አንደኛው በባልና ሚስቱ በሁለቱም የጋራ ፍላጎት የሚፈጸም ፍቺ ነው። ሁለተኛው በባልየው ፍላጎት ብቻ የሚፈጸም ነው። ሶስተኛው ምድብ ደግሞ ባልና ሚስቱ በኒካህ ስምምነታቸው ላይ ሚስት ጋብቻውን ማፍረስ እንድትችል የሚሰጣት መብት በቅድሚያ ከተፈራረሙ በሚስትየው ፍላጎት ብቻ ጋብቻው የሚፈርስበት ሁኔታ አለ። በኒካህ ስምምነቱ ሌላው ቀርቶ ሚስትየው ባሏ ወደፊት እርሷ በህይወት እስካለች ድረስ ሌላ ሁለተኛ ሚስት እንዳያገባ የማስፈረም መብት አላት። ምክንያቱም በእስላም ከአንድ በላይ ሚስት ማግባት በፍላጎት የሚፈጸም እንጂ ግዴታ ባለመሆኑ ነው። ነገር ግን ከቁርአን ትእዛዛት የሚቃረን ነገር ማስቀመጥ አይቻልም። ለምሳሌ በስምምነቱ ላይ እኔ ሰላት መስገድ አልፈልግም ማለት አይቻልም። ምክንያቱም ሰላት መስገድ ኢስላም ከሚያስቀምጣቸው ዋና ዋና ግዴታዎች አንዱ በመሆኑ ነው። አራተኛው ደግሞ በኒካህ ስምምነቱ ሚስትየው በራሷ ውሳኔ ጋብቻውን የማፍረስ መብት ካልተፈራረመችና በኋላ ግን ጋብቻውን የማትፈልገው ከሆነ ባልየውም በፈቃደኝነት እንዲፈታት ልትጠይቀው ትችላለች። አምስተኛውና የመጨረሻው ደግሞ ጋብቻውን ለማፍረስ ባልየው ፈቃደኛ ካልሆነና ነገር ግን ሚስቱን የሚበድል መብቷን የማያከብር ከሆነና በመሳሰሉት ጉዳዮች ወደ ዳኛ ዘንድ ሄዳ ጋብቻውን እንዲሰረዝ የመጠየቅ መብት አላት። ስለዚህ ሴቷም ጋብቻውን የማፍረስ መብት እንዳላት መገንዘብ ይቻላል ማለት ነው። ነገር ግን ተቀባይነት ባላቸው ምክንያቶች የተነሳ ባልየው ከፍ ያለ ስልጣን የተሰጠው መሆኑን ማስተዋል እንችላለን። ምክንያቱም በጋብቻው ኪሳራ ውስጥ ሊወድቅ የሚችለው ሰው ሴቷ ሳትሆን ወንዱ ነው። ሴቷ አትራፊ ናት። ባለፈው ጊዜ ሴቶች መብት በእስላም በሚለው ርዕስ ንግግር ሳደርግ ተገኝተሽ እንደሆነ ባላውቅም በጋብቻ ወቅት ሴቷ በተቀባይ በኩል ናት ብዬ ነበር። አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን በሱረቱ ኒሳ አንቀጽ 4 ላይ ሴቶችንም መህሮቻቸውን በደስታ ስጡ ይላል። በጋብቻ ጊዜ ባልየው ነው ለወደፊት ሚስቱ መህሩን ወይም የገንዘብ ስጦታውን የሚሰጠው። ሴቷ ከጋብቻው በፊት በአባቷና በወንድሞቿ ጥበቃና እንክብካቤ ታገኛለች። ካገባች በኋላ ደግሞ ከገንዘብ ጋር የተያያዙ ኃላፊነቶችን የሚወስደው ባልየው ነው። ጋብቻውን የማፍረስ አጋጣሚ ከተፈጠረ ደግሞ ሴቷን የመጠበቅ ኃላፊነት የወላጆቿ ይሆናል ማለት ነው። ወላጆች ካልሆኑ ደግሞ የህብረተሰቡ ግዴታ ይሆናል። ይህንን ግዴታ ህብረተሰቡ የማይወጣ ከሆነ ኃላፊነቱ የእስላማዊ አስተዳደር ይሆናል። ስለዚህ ሴቷ በገንዘብ በኩል ችግር ሊገጥማት አይችልም ማለት ነው። እንግዲህ በፍቺ ወቅት ኪሳራ ውስጥ የሚወድቀው መህር የሰጠው ባልየው ይሁንና ሴቷ አትራፊ ትሆናለች። አሁን ሴቷ ሌላ ጋብቻ የመስረት መብት ስላላት በድጋሚ መህር የመቀበል ዕድል ታገኛለች። ወንዱ ሌላ ጋብቻ የሚመሰርበት ወቅት እንደገና አዲስ መህር መስጠት ግዴታው ነው። በዚህ አይነት ሙሉ ስልጣኑ ለሴቷ ከተሰጠ እያገባችና እየፈታች መህር ወይም ገንዘብ የመሰብሰብ ፍላጎት ሊጠናወታት ይችላል። የሚከስረው ደግሞ ማን ነው? ወንዱ ነው ማለት ነው። እናም ፍቺ በሚያጋጥምበት ወቅት ኪሳራ የወንዱ ሲሆን
ሴቷ ግን ከቤተሰብ ከህብረተሰብ ከመንግስት ጥበቃ የማግኘት እድሉ አላት። ወንዱ ግን ይህን እድል አያገኝና ስለዚህም በዚህ ምክንያት አላህ Subhanahu Wa Ta'ala ወንዱ የበለጠ ስልጣን እንዲኖረው አድርጓል። እንደዚያም ሆኖ ግን ሴቷ በኒካህ ስምምነት ውስጥ ጋብቻውን የማፍረስ መብት እንዲኖራት መፈራረም ትችላለች። አሊያም የባሏን ፈቃደኝነት ጠይቃ ጋብቻውን የማፍረስ ወይም ደግሞ ባሏ የሚበድላትና መብቷን የማያከብር ከሆነ ዳኛ ዘንድ ሄዳ ጋብቻው እንዲሰረዝላት የመጠየቅ መብት ተሰጥቷታል። ጥያቄውን በትክክል መልሻለሁ ብዬ ተስፋ አደርጋለሁ። ስሜ ወይዘሮ ፖል ይባላል። በከፍተኛው ፍርድ ቤት ጠበቃ ነኝ። በሃይማኖቴ ሂንዱ ሲሆን የክርስትና ሃይማኖት ተከታይ ከሆነ ሰው ጋር ጋብቻ መስርቻለሁ። ጥያቄን ለማቅረብ የወሰንኩት ዶክተር ዛኪር ናይክ የሰው ህይወትን ማጥፋት በተመለከተ የኢስላም ሃይማኖት አስተምህሮ ምንድነው በሚለው ርዕስ ያደረጉትን ንግግር ካዳመጥኩኝ በኋላ ነው። የሰውን ህይወት ማጥፋት በኢስላም በጥብቅ የተከለከለ ተግባር ከሆነ የሙስሊም ሃይማኖት መሪዎች በጂሃድ ስም የሚፈጸሙትን ግድያዎች በጋራ ለመታገል ያልቻሉትና ድርጊቱን በይፋ ለማውገዝ ያልቻሉበት ምክንያት ምንድነው? እንዲሁም ጥቂት ግለሰቦች ኢስላምን ለመጥፎ ድርጊታቸው እንደማጣቀሻ ሲያደርጉትና በዚሁ ምክንያት በመላው ዓለም የሚገኙት የሃይማኖት ተከታዮች ስማቸው ሲጎድፍ በቸልታ የሚመለከቱበት ምክንያት ምንድነው? እህቴ የጠየቀችው በጣም ጥሩ ጥያቄ ነው። ይኸውም የንጹሃን ሰዎችን ህይወት ማጥፋት በእስላም በጥብቅ የተከለከለና የተወገዘ ተግባር ሆኖ ሳለ ለምንድነው የሙስሊም መሪዎች በጂሃድ ስም የሚፈጸሙትን ግድያዎች ተባብረው የማያወግዙትና እንዲሁም ጥቂት ሰዎች በሚፈጽሙት ጥፋት የእስላም ስም የሚጎድፈው ለምንድነው የሚል ነው። እህቴ በዚህ ጉዳይ ላይ የበለጠ ማብራሪያ ታገኝ ዘንድ በጥቅምት 2008 በተደረገው ዓለም አቀፍ ኮንፈረንስ ላይ ሚዲያና ሙስሊሞች ጦርነት ወይስ ሰላም በሚል ርዕስ ያደረኩትን ንግግር እንድታዩ ላስታውስሽ እወዳለሁ። ወደ ጥያቄ ስመለስ ለዚህ ችግር በዋነኝነት መወቀስ የሚገባው አካል ቢኖር ሚዲያው ነው። ጥቂት ግለሰቦች የሚያደርሱትን ጥፋት በሙስሊሞች እንደተፈጸመ አድርጎ የሚያቀርበው ሚዲያው ነው። በሚዲያ የምትመለከቱት ነገር ሁሉ በትክክል የሆነ ነገር ነው ማለት አይደለም። አላህ Subhanahu Wa Ta'ala በቁርአን ላይ በሱረቱ አልማኢዳ አንቀጽ 32 ላይ ነፍስን ያላጠፋ ወይም በምድር ላይ ብክለትን ያላስከተለ ነፍስን የገደለ ሰው ሰዎችን ሁሉ እንደገደለ ነው፣ ሕያው ያደረጋትም ሰው ሰዎችን ሁሉ ሕያው እንዳደረገ ነው በማለት የንጹሃን ሰዎችን ህይወት ማጥፋት ከባድ ጥፋት መሆኑን በግልጽ ከማስቀመጡን ባሻገር አንድን ሰው መግደል የሰው ልጆችን በሙሉ እንደ መግደል የሚቆጠር ተብሎ በታላቁ ቁርአን መጠቀሱ ጥፋቱ ምን ያህል ከባድ እንደሆነ ለመረዳት እንችላለን። ስለዚህ በምንም አይነት ሁኔታ የተፈጸመን የንጹሃን ሰዎች ግድያ በእስላም በፍጹም የተከለከለ ተግባር መሆኑን እንረዳለን። በዩናይትድ ኪንግደም ወይም እንግሊዝ ተፈጽሞ የነበረውን የቦምብ ፍንዳታ እኛ ሙስሊሞች አውግዘነው ነበር። በአሜሪካም በኒውዮርክና በዋሽንግተን ከተሞች የተፈጸመውን ሁኔታ እዚያ የሚገኙ አንዳንድ የሙስሊም ድርጅቶች ሲያወግዙት እንደነበረ የምናስታውሰው ነው። ድርጊቱን ማውገዛቸው እኔም መስማማበት ጉዳይ ነው። በመስከረም አንዱ ጥቃት በሺዎች የሚቆጠሩ ሰዎች መሞታቸው በእርግጥ መወገዝ የሚገባው ርኩስ ተግባር ነው። ነገር ግን ጥቃቱን ያደረሰው ማን ነው? እኔ የማውቀው ነገር የለም። ይህንን ድርጊት የፈጸሙት ሙስሊሞች ናቸው የሚባለውን ነገር እኔ በእውነት አላውቅም። ይህንን የሚለው ሚዲያው ነው። በትክክል የተረጋገጠ ነገር የለም። የተለያዩ ጥናታዊ ዘገባዎችን በኢንተርኔት ያያችሁ እንደሆነ ድርጊቱን የፈጸመው የጆርጅ ቡሽ አስተዳደር ራሱ ነው የሚሉም አሉ። እኔ በእርግጠኝነት የማውቀው ነገር የለም። ነገር ግን ማንም ይፈጽመው ማን በመስከረም 11 የዓለም የንግድ ማዕከል ጥቃት በሺዎች የሚቆጠሩ ሰዎች ማለቃቸው በብርቱ መኮነን የሚገባው ድርጊት ነው። በለንደን ከ50 ሰዎች በላይ የሞቱበት የቦምብ ጥቃትም መወገዝ ያለበት ተግባር ነው። እንዲሁም በሺዎች የሚቆጠሩ ሰዎች የሞቱበት የሙምባይ ጥቃትም መወገዝ የሚገባው ክፉ ተግባር ነው። ይህ እንዳለ ሆኖ በፍልስጤም በአፍጋኒስታንና በኢራቅ መንግስታዊ ሽብር በሺዎች የሚቆጠሩ ሰዎች ሲገደሉ በጥብቅ አወግዛለሁ። እዚያ ምን እንደሚያደርጉ ታውቃላችሁ? ሚሳኤል ነው የሚልኩባቸው፣ ቦምብ ነው የሚጥሉባቸው። ፍልስጤማውያን ምንድነው የሚያደርጉት? ድንጋይ ነው የሚወረውሩት። ነገር ግን አሸባሪ ብለው ይጠሯቸዋል። አሜሪካውያን ምንድነው የሚያደርጉት? ፓትሪየት ሚሳኤል ነው የሚልኩት። ክላስተር ቦምብ ነው የሚወረውሩባቸው። ክላስተር ቦምብ ሲፈነዳ ብዙ ቦምብ ሆኖ ነው የሚፈነዳው። በዚህም ሳቢያ ብዙ ሺህ አፍጋኒስታናውያን ያልቃሉ። የጭካኔ የተሞላበት ድርጊት ነው። ባለፈው ዓመት ባቀረብኩት ንግግር ምንድነው ያልኩት? ባለፈው 10 ዓመታት የዓለማችን ትልቁ አሸባሪ ሌላ ሳይሆን ጆርጅ ቡሽ እንደሆነ ነው ያስረዳሁት። ቁጥር 1 አሸባሪ ጆርጅ ቡሽ ነው። እርሱ የገደለውን ያህል ቁጥር ሌላ ማንም ሰው አልገደለም። በኢራቅ ላይ ባስተላለፈው ማዕቀብ በመድኃኒት ጦት የተነሳ ከግማሽ ሚሊዮን በላይ ህፃናት ናቸው ለሞት የተዳረጉት።
ይህንን ያደረገው ጆርጅ ቡሽ ነው። በአሜሪካ የተፈጸመውን ጥቃት ያደረሰው ተደብቆ የሚገኘው ኡሳማ ቢንላደን ነው ይላሉ። ይህን ስለማድረጉ ግን የተጨበጨ ማስረጃ የላቸውም። እውነት ቢንላደን አድርጎት ከሆነም በአንድ ሰው ጥፋት በሺዎች የሚቆጠሩ ሰዎች ማለቅ አይገባቸውም ነበር። በሙስሊሙ ህብረተሰብ ውስጥ ጥቂት መጥፎ ሰዎች አይኖሩም ማለት አይደለም። በሁሉም ህብረተሰብ ውስጥ ጥቂት መጥፎ ሰዎች መኖራቸው አይቀርም። የህንድ ሚዲያ በአብዛኛው የሚያወራው ስለ ካሽሚር ነው። ስለ ማኦይስት አማጽያን ለምን በሰፊው አይዘግቡም? ህንድን የሚያሰጋት ትልቁ ችግር የቱ እንደሆነ ታውቂያለሽ? የማኦይስት አማጽያን ናቸው። ዋነኞቹ እነዚህ የህንድ ስጋቶች ምንድነው የሚያደርጉት? እነዚህ አማጽያን የፖሊስ ጣቢያን ነው የሚያጠቁት፣ ፖሊሶችን ነው የሚገድሉት። በህንድ ውስጥ ከፍተኛውን ግድያ የሚፈጽሙት የማኦይስት አማጽያን ናቸው። እንዲሁም የኤልቲቲ አማጽያን ጥቃት ሲያደርሱ የታሚል ታይገርስ አማጽያን ጥቃት አደረሱን የሚባለው እንጂ እነሱን የሂንዱ አሸባሪዎች ብሎ የሚጠራቸው የለም። የአሳም ክርስቲያኖች ጥቃት ሲያካሂዱ እንዲሁ የክርስቲያን አሸባሪዎች ጥቃት አደረሱ የሚል ዘገባ አይተን አናውቅም። ወደ ዩናይትድ ኪንግደም እንግሊዝ ስንሄድ ደግሞ አይአርኤ ወይም የአይሪሽ ሪፐብሊካን ጦርን እናገኛለን። እነሱ የካቶሊክ ክርስቲያኖች ናቸው። ከፕሮቴስታንቶች ጋር ከድሮ ጀምሮ ስምምነት እንደሌላቸው የታወቀ ነው። ነገር ግን ጥቃት ሲፈጽሙ ማንም ሰው የካቶሊክ አሸባሪዎች ብሎ ሲጠራቸው ሰምተን አናውቅም። መረዳት ያለብን ነገር ንጹሃንን ግደሉ ብሎ የሚያስተምር ሃይማኖት አለመኖሩን ነው። ነገር ግን የንጹሃን ሰዎችን ህይወት ያጠፉ ብዙ ሙስሊሞች ያልሆኑ ሰዎች መኖራቸው የታወቀ ነው። ንጹሃን ሰዎችን የሚገድሉ ራሳቸው ሙስሊም ብሎ የሚጠሩ ሰዎች ካሉ እነሱ በእርግጥ ሙስሊሞች አይደሉም። የቁርአንና የነብያችንን ሰለላሁ ዐለይሂ ወሰለም መመሪያዎችን የሚከተሉ ሰዎች አይደሉም። ነገር ግን የነዚህን ጥቂት መጥፎ ሰዎች ተግባር በመውሰድ ሚዲያው የተሰራውን ጥፋት ሁሉ ከእስላም ጋር እያገናኘ የእስላምን ምስል በማጉደፉ ላይ ይገኛል። ስለዚህም ህብረተሰቡን ወደ ተሳሳተ የግንዛቤ አቅጣጫ እየወሰደ የሚገኘው ሚዲያው በመሆኑ ግንባር ቀደሙ ተጠያቂ ይሆናል ማለት ነው። ሚዲያው ጥቁሩን ወደ ነጭ፣ ቀኑን ወደ ጨለማ፣ ጥሩውን ሰው አረመኔ አድርጎ የማቅረብ ችሎታ አለው። እውን አሸባሪነት የሙስሊሞች ሞኖፖሊ ነውን በሚለው ርዕስ ላይ ያደረኩትን ንግግር ለማየት እድሉ ከገጠመሽ በዚህ ጉዳይ ላይ የተሻለ መረጃ ታገኛለሽ ብዬ ገምታለሁ ኢንሻአላህ። እንደምን አመሹ ዶክተር ዛኪር። እኔ ለመጠየቅ የምፈልገው በእስላም ሃይማኖት ከሌላው የሙስሊም ህብረተሰብ ባነሰ ለሺዓ ሙስሊሞች ዝቅተኛ ግብት የሚሰጣቸው በምን ምክንያት ነው? እንዲያውም አንድ የማውቀው ሰው ሲናገር እንደሰማሁት ሌላው ሙስሊም ከሺዓ ሙስሊሞች ውሃ እንኳን አብሮ እንደማይጠጣ ነው። እንደዚሁም በኢራቅ የሳዳም ሁሴን መንግስት የጀርመን ናዚዎች በሁለተኛው ዓለም ጦርነት አይሁዶችን እንደፈጁት ሺዓ ሙስሊሞችን በኬሚካል መርዝ የገደለበት ሁኔታም አለ። ስለዚህ እኔ ለማወቅ የምፈልገው ሺዓዎች ከዚህ በፊት በእስላም ላይ ምን አይነት ጥፋት ቢፈጽሙ ነው እንደዚህ አይነት ጭቆና የሚደርስባቸው? ፍትሃዊ ነውስ ብለው ያምናሉን? ወንድም ያነሳው ጥያቄ ሺዓ ሙስሊሞች ዝቅ ተደርገው የሚታዩት ለምንድን ነው? ከዚህ በፊት ያጠፉት ጥፋትስ አለ ወይ? ሂትለር አይሁዶችን እንደገደለ ሺዓ ሙስሊሞችን በኬሚካል መርዝ የገደላቸው ለምንድን ነው? ወዘተ የሚሉ ናቸው። ወንድሜ በእስላም ሃይማኖት ሺዓ ወይም ሱኒ የሚባል ነገር የለም። አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን በሱረቱ አሊ ኢምራን አንቀጽ 103 ላይ የአላህን የማመን ገመድ ሁላችሁም ያዙ አትለያዩም ይላል። እውነተኛ ሙስሊም ማለት በቁርአንና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲሶች በትክክል የሚመራ ሰው ማለት ነው። በተረፈ ሺዓ ሱኒ ብሎ ነገር በእስላም ሃይማኖት የለም። አላህ Subhanahu Wa Ta'ala በታላቁ ቁርአን በሱረቱ አልአንዓም ምዕራፍ 159 ላይ እነኛ ሃይማኖታቸውን የለያዩ አህዛብም ይሆኑ በምንም ከነሱ አይደለህም ነገራቸው ወደ አላህ ብቻ ነው ከዚያ የሚሰሩት የነበሩትን ሁሉ ይነግራቸዋል ይላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በእስላም ውስጥ 73 የተለያዩ ቡድኖች ይፈጠራሉ፣ ከነርሱም ውስጥ ጀነት የሚገባው አንዱ ብቻ ይሆናል ብለው ተናግረው ነበር። ሱሐባዎች ጀነት የሚገባው የትኛው ቡድን እንደሆነ ጠየቋቸው። እርሳቸውም እኔንና ሱሐባዎችን የሚከተሉና የቁርአንና የተረጋገጡ ሐዲሶችን የሚከተሉ ናቸው ሲሉ መለሱላቸው። ስለዚህም ቁርአን በእስላም ውስጥ ክፍፍል መፍጠር የተከለከለ ነው ቢልም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቁርአን እንደዚህ ብልም ሃይማኖቱን የሚከፋፍሉ ሰዎች ይኖራሉ ብለው ነበር። ለዚያው የተለያዩ 73 ቡድኖች። ከነዚህ ውስጥ አንዱ ትክክለኛውን የእስላም መመሪያ የሚከተልና ሃይማኖቱንም የማይከፋፍል ቡድን ነው። ስለዚህ ማንኛውም ሙስሊም የሆነ ሰው ራሱን ሙስሊም ከሚለው ስያሜ ውጪ በሌላ ተጨማሪ ስያሜ የሚጠራ ከሆነ እርሱ የተሳሳተ ጎዳና ላይ ነው ማለት ነው። ሙስሊም ማለት ራሱን ለአላህ Subhanahu Wa Ta'ala ህግጋት ሙሉ በሙሉ ያስገዛ ሰው ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ነበሩ? ሺዓ ወይስ ሱኒ? እርሳቸው ሙስሊም ብቻ ነበሩ። አላህ Subhanahu Wa Ta'ala በታላቁ ቁርአን
በሱረቱ አሊ ኢምራን አንቀጽ 64 ላይ እኛ ሙስሊሞች መሆናችንን መስክሩ በሏቸው ይላል። አንድን ሙስሊም የሆነን ሰው በትክክለኛው መንገድ ላይ መሆን አለመሆኑን ለማወቅ ከፈለክ ቁርአን የሚለውን በትክክል ተግባራዊ ያደረገ ስለመሆኑ ማረጋገጥ ይኖርብሃል። ሰውየው መሐመድ፣ አብዱላህ፣ ዛኪር፣ ሱልጣን ተብሎ መጠራቱ አይደለም እውነተኛ ሙስሊም ነው የሚያስብለው የቁርአንን መመሪያዎችና የተረጋገጡ የነብያችንን ሐዲሶች በትክክል ተግባራዊ ማድረጉ ነው ዋናው ቁም ነገር። እንደዚያ ከሆነ እርሱ እውነተኛ ሙስሊም ነው ማለት ነው። ከቁርአንና ከተረጋገጡ የነብያችን ሐዲሶች የመርሆች ያፈነገጠ ከሆነ ግን እርሱ እውነተኛው ሙስሊም አይደለም ማለት ነው። ስለዚህ አንድ ሰው ስሙ የፈለገው አይነት ቢሆንም ቁርአንና የተረጋገጡ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲሶችን የማይከተል ከሆነ እውነተኛ ሙስሊም አለመሆኑን ለማወቅ ትችላለህ ማለት ነው። ስለ ሳዳም ሁሴን የጠየቀው ሁለተኛው ጥያቄን በተመለከተ እኔ ሳዳም ሁሴን ሺዓዎችን ስለመግደሉ የማውቀው ነገር የለም እንደማንኛውም ሰው ነገሩን በሚዲያ ከመስማቴ ውጪ። ነገር ግን ሳዳም ሁሴንም ይሁን ሂትለር፣ ጆርጅ ቡሽም ይሁን የትኛውም ሰው የንጹሃን የሰው ልጆችን ህይወት የሺዓም ይሁን የሱኒ የሂንዱም ይሁን የአይሁድ እንዲሁም ንጹሃን ክርስቲያኖችን ህይወት የሚያጠፋ ከሆነ እርሱ በእርግጥ ወንጀለኛ ነው ማለት ነው። ስለዚህ ሱኒ ሙስሊሞች ሺዓ ወይም ቦሪ ሙስሊሞች መጨቆን የለባቸው ማለት ነው? እንደዚያ እያልኩ አይደለም ያለሁት። በቁርአን ውስጥ ሺዓ ወይም ሱኒ የሚባል ነገር የለም ነው እያልኩ ያለሁት። ግን ሺዓ ሱኒ ሙስሊም ነን የሚሉ ሰዎች እኮ አሉ። ጥሩ፣ እንደዚያ ያለ ነገር በቁርአን ውስጥ የቱ ጋር እንዳለ አሳዩኝ ብለህ ጠይቃቸው። እኔ አሁን እየተማርኩ ያለሁት ባንግሎር ውስጥ በሚገኘው ኮሌጅ ነው። እንደዚህ የሚሉ ሰዎች በትክክለኛው መንገድ ላይ አይደሉም። አንተ ማድረግ የሚገባህ ነገር እነዚህ ሰዎች የነብዩ መሐመድን ሰለላሁ ዐለይሂ ወሰለም አስተምሮቶችን እየተከተሉ እንደሆነ የአላህ Subhanahu Wa Ta'ala ትእዛዝ በትክክል እየተገበሩ ስለመሆናቸው ራሳቸውን ጠይቀህ ማረጋገጥ አለብህ። አላህ Subhanahu Wa Ta'ala በታላቁ ቁርአን በሱረቱ አልአንዓም አንቀጽ 159 ላይ ነብዩ ሆይ እነዚህ ሃይማኖታቸውን የለያዩ አህዛብም ይሆኑ በምንም ከነርሱ አይደለህም ነገራቸው ወደ አላህ ብቻ ነው ከዚያ የሚሰሩት የነበሩትን ሁሉ ይነግራቸዋል ይላል። ስለዚህ የኢስላም ሃይማኖትን የሚከፋፍል ማንኛውም ተግባር በጥብቅ የተከለከለ ነው። አንድ ሰው እውነተኛ ሙስሊም ነው የሚባለው የቁርአንን መመሪያዎችና የነብዩ መሐመድን ሰለላሁ ዐለይሂ ወሰለም የተረጋገጡ ሐዲሶችን በትክክል ተግባር ላይ ያዋለ እንደሆነ ብቻ ነው። አብዱላህ፣ መሐመድ፣ ዛኪር ተብሎ መጠራቱ ብቻውን የጀነት ሰው ያደርጋል ማለት አይደለም። ወንድሜ እስኪ አንተን አንድ ጥያቄ ልጠይቅህ። ስለ ሺዓ ወይም ሱኒ ያለሳሰበ ለምን ይሆን? ኢስላምን ተቀብለህ ከዚያ በኋላ ሺዓ ወይም ሱኒ ሙስሊም ለመሆን አስበህ ይሆን? እንደዚያ ሳይሆን በሌሎች ሃይማኖቶች እንደሚታየው ሁሉ በኢስላም ሃይማኖትም የተለያዩ ቡድኖች መኖራቸውን ስለሰማሁ ነው። በኢስላም የተለያዩ ቡድኖች የሚባል ነገር የለም። አንድ ሙስሊም ብቻ ነው ያለው። ይህንን የነገረህ ማንኛውም ሰው ቁርአን የሚለውን በትክክል አልነገረህም ማለት ነው። ስለዚህ ጉዳይ ሲያጫውተኝ የነበረው ሰው ራሱ ሱኒ ሙስሊም ነኝ ብሎኝ ነበር። ሰውየው ሺዓ ወይም ሱኒ ወይም ኮሪ የፈለገውን ይሁን ቁርአን እንዲህ አይነት ኢስላምን የመከፋፈል ተግባር እንደሚከለክል መልሰህ ንገረው። ስለዚህ ይህ ሁሉ ነገር የሌለ ነገር ነው የሚሉኝ። ሰውየው ቁርአንን በትክክል እየተከተለ አይደለም ነው የምልህ። ቁርአን በሱረቱ አልአንዓም አንቀጽ 159 ላይ ኢስላምን መከፋፈል የተከለከለ ተግባር ስለመሆኑ የሚናገረውን በማስታወሻ ላይ አስፍረውና ዶክተር ዛኪር ናይክ እንዲህ ብሎኛል ብለህ አሳየው። ማድረግ ያለብህ ዋናው ነገር ለአላህ Subhanahu Wa Ta'ala ራስህን ሙሉ በሙሉ ማስገዛት ብቻ ነው። አንተ ራስህን ለፈጣሪ አምላክ ህግጋት ለማስገዛት ዝግጁ ነህ? የእስላምን ሃይማኖት አከብራለሁ። ጥሩ፣ የእስላም ሃይማኖትን ታከብራለህ። በአንድ ፈጣሪ አምላክ ብቻ ታምናለህ? አዎ፣ በአንድ አምላክ አምናለሁ። በጣዖት የማምለክ ተግባር የተከለከለ ስለመሆኑና እርሱም አምሳያዊ ምስል የሌለው አምላክ መሆኑን ታምናለህ? እኔ ይህን ነገር አላውቅም። ጣዖት በማምለክ ታምናለህ? ጣዖት የማምለክ ተግባርን ትክክል ነው ትላለህ ወይስ የተሳሳተ ነው ትላለህ? ትክክል ነው እላለሁ። እንደዚያ ከሆነ ከቅዱስ መጽሐፋችሁ ከቬዳስ ትእዛዝ በተቃራኒው እየተጓዝክ ነው ማለት ነው። የእናንተ ቬዳስ ራሱ አንድ ፈጣሪ አምላክን ብቻ እንጂ ሌላ ነገርን አታምልኩ ይላል። በቬዳስ ዋንሺዳ ምዕራፍ 32 አንቀጽ 3 ላይና በምዕራፍ 4 አንቀጽ 19 ላይ ይህ ፈጣሪ አምላክ ምስል፣ ፎቶግራፍ፣ ስዕል፣ ቅርጽ፣ ሐውልትና ምንም አይነት አምሳያ የለውም ይላል። እኔ አንተን የምጠይቅህ ቬዳስ ፈጣሪ አምላክ ምንም አይነት ምስል፣ ቅርጽ፣ ሐውልት ወዘተ የለውም እያለ አንተ ግን በጣዖት ማምለክ ትክክለኛ ተግባር ነው እያልክ ነው። ስለዚህ ሺዓ ሱኒ ምናምን የምትለው ነገር ተተ አንተ ራስህ ቬዳስን በትክክል እየተከተልክ ነው? አሁን እየተከተልኩ ነው። በእርግጥ በትክክል እየተከተልክ ነው? እኔ የተገኘሁት ይህን ሃይማኖት ከሚከተሉት ወላጆቼ ነው። እኔ እነሱ የሚያደርጉትን አይቼ ነው ያደረግኩት። ያ የኔ ስህተት አይመስለኝም። ያንን ሃይማኖት ከሚከተሉ ወላጆች ልትወለድ ትችላለህ። ሆኖም ሃይማኖቱ የሚያዘውን ማጥናት አይኖርብህም እንዴ? ምንድነው ቬዳስ የሚለው ብለህ ማየት አይገባህም እንዴ?
እኔ የምጠይቅሽ ቬዳስ ፈጣሪ አምላክ ጣዖት፣ ምስል፣ ፎቶግራፍ፣ ስዕል፣ ቅርጽ፣ ሐውልት ወዘተ የለውም ይላል። ስለዚህ የእናንተ ቅዱስ መጽሐፍ ፈጣሪ አምላክ ምንም አይነት አምሳያ የለውም እያለ በጣዖት የማምለክ ተግባርን ትክክል ነው ትላለህ። እኔ ትክክል ይሁን ስህተት አላውቅም። ይህንን ከኔ የተሻሉ ሰዎች ቢመልሱት ይሻላል መሰለኝ። እንደሱ አይደለም። የእናንተ መጽሐፍ ፈጣሪ አምላክ ምንም አይነት ምስል፣ ፎቶግራፍ፣ ሐውልት ወዘተ እንደሌለው እየተናገረ ሐውልት ሰርቶ ማምለክን አግባብ ነው ትላለህ። ከኔ በፊት የነበሩትን የድሮ የሂንዱ ሃይማኖት መስራቾችን ለዚህ ጥያቄ ላደርጋቸው አልችልም። እሺ ወንድሜ፣ ለመሆኑ የሃይማኖታችሁ ከፍተኛው ቅዱስ መጽሐፍ የትኛው እንደሆነ ታውቃለህ? እኔ አላውቅም። የሂንዱ ሃይማኖት ትልቁና ዋነኛው ቅዱስ መጽሐፍ ቬዳስ ነው። ኢስላምና የሂንዱ ሃይማኖቶች የሚመሳሰሉባቸው ነጥቦች ላይ ያቀረብኩትን ገለጻ የሚያሳየውን ቪዲዮ እንድታየውና እዚያ ላይ ለመረዳት የሚያዳግት ነገር ካለ ልታገኘኝና ሁሉንም ላስረዳህ ዝግጁ ነኝ ኢንሻአላህ። እናም ዋና የማሳስብህ ነገር ቪዲዮውን በደንብ አድርገህ ተመልከተው። ጥሩ አድርገህ ለመረዳት ሞክርና ወደ እውነተኛው የሰላም መንገድ እንድትመጣ ጠይቀሃለሁ። በመጨረሻም ለማወቅ የምፈልገው እንግዲያውስ በእስላም ውስጥ ሺያ፣ ሱኒ ወይም ቦሪ የሚባሉና ሌሎች የተለያዩ ቡድኖች አሉ የሚባለው ስህተት ነው ማለት ነውን? ትክክለኛው መንገድስ በቁርአን ብቻ መመራት ነው? አንድ ሙስሊም ሰው ሙስሊም ነው የሚባለው ቁርአንና የተረጋገጡ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሐዲሶችን በትክክል የሚከተለ እንደሆነ ብቻ ነው። አላህ Subhanahu Wa Ta'ala በታላቁ ቁርአን በሱረቱ አን-ኒሳ አንቀጽ 59 ላይ እናንተ ያመናችሁ ሆይ አላህን ተገዙ፣ መልእክተኛውንና ከናንተም የስልጣን ባልተቤቶችን ታዘዙ፣ በማንኛውም ነገር ብትከራከሩ በአላህና በመጨረሻው ቀን የምታምኑ ብትሆኑ የተከራከራችሁበትን ነገር ወደ አላህና ወደ መልእክተኛው መልሱት፣ ይህ የተሻለ መጨረሻውም ያማረ ነው ይላል። ስለዚህ አንድ የሆነ ሰው የነገረህ ነገር ትክክል ይሁን ስህተት ማረጋገጥ ያለብህ ነገሩን ከቁርአንና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተረጋገጡ ሐዲሶች በማመሳከር ትክክል መሆኑን ማየት ነው። ማንኛውም የሃይማኖት ምሁር የተናገረው ነገር ከቁርአንና ከነብያችን ሐዲሶች ጋር የሚስማማ ከሆነ ትቀበለዋለህ፣ ከዚያ በተቃራኒ ከሆነ ደግሞ አትቀበለውም ማለት ነው። ለዚህም ነው እኔም አንተ ላነሳቸው ጥያቄዎች መልስ ሰጥህ ከቁርአንና ከነብያችን ሐዲሶች እየጠቀስኩ ሳብራራልህ የቆየሁት። ለጥያቄ በትክክል መልስ ሰጥቻለሁ ብዬ ተስፋ አደርጋለሁ። طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داع. Oh, the white moon rose over us from the valley of Wada, and we owe it to show gratefulness where the call is to Allah. طلع البدر علينا من ثنيات الوداع وجب